ሰርጌን ያየሁት በቀራስ ሰርጋየሁት የኔን ሰርግ ነው። አለባበስሽ ትንሽ ዘመን አይመስልም። ስክሪኒንግ ነበርና ስክሪኒንግ ላይ ነው የወደቅኩት። መልሱን ልሄድ አላመንኩም። በቃ እንዴት ልወድቅ እችላለሁ ብዬ። ስለዚህ ለልጅሽ ሰርግ የሶስት ወር የቆየ ኬክ አዘጋጅ። የሰው ሀዘንም የሰው ደስታም ሊገባህ የሚችል ሰው መሆን አለበት። ሰሞኑን መነጋገሪያ የሆነ አንድ መጽሐፍ ጽፈሻል። ፓስፖርቴ ቦክሳዬ የጠፋበት ዕለት ይሄ ሰው ያርፍዶ መጥቶ አይሆንም ሰርጉ ቀረ የሚባል ነገር ሰምቻለሁ። ይህ ሰው ፖድካስት ነው። ሁሉም ሰው የራሱ ታሪክ አለው በሚል ርዕስ ያዘጋጀነው ፕሮግራም ነው። በዚህ ፕሮግራም እንግዲህ በጣም ብዙ ተሞክሮ ያላቸው ሰዎች የምናቀርብበት ፕሮግራም ይሆናል። ሰው ፖድካስት ተጀምሯል። እንግዲህ በቆንጆ ፕሮግራም ነው። አብራችሁ ባክኖት ጋብዛለሁ። ዛሬ አሪፍ ጋብዣላችኋለሁ። እስኪ እንግዳዋ ራሷን ታስተዋውቅልናለች። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እስኪ እንግዲህ መጀመሪያ ሰሎሜ ዳኛቸው ማን ናት? ሰሎሜ ዳኛቸው ይባላል ስሜ። አዲስ አበባ ተወልጄ ነው ያደግኩት። የሁለት ልጆች እናት ነኝ። አሁን የራሴን ድርጅት ላለፉት 14 ዓመታት የኢንቴሪየር ዲዛይን ስራና የኢቨንት ኦርጋናይዚንግ ስራ በመስራት እየመራሁ እገኛለሁኝ። አዲስ አበባን እወዳለሁኝ። አዲስ አበባ ልጅ ነኝ። በተለይ ደግሞ ከቅርብ ጊዜ ወዲህ ዘመናዊ የሚል ጽንሰ ሀሳብ አመተሽ አገሪቱን እያጥለቀለቅሽ። አዎ ዘመናዊ በጣም ወደው ስም ነው ልበለው ወይ ብራንድ ነው ልበለው፣ እናንተ የፈለጋችሁትን በሉት። ዘመናዊ ግን በጣም በቃ የራሴ ምልክት እንዲሆን የምፈልገው ነገር ነው። ምን ማለት ነው ዘመናዊ ማለት? ምንድነው ኮንሰፕቱ? ሲንገሪኝ ስለሱ። ዘመናዊ አንድ ትርጉም ያለው አይመስለኝም። ዘመናዊ ለኔ ስልጡን ከሚለው ይጀምራል። ዘመናዊ ሳይሆን ስልጡን፣ እሱ ራሱ ሁለቱ በደንብ ለየብቻ ዲፋይን መደረግ ይችላል። ስልጡን ሰው ማለት ነው። ስልጡን ሰው ማለት ደግሞ ባለበት ቦታ ሁሉ ሁለገብ መሆን የሚችል ለዛ ቦታ ፊት ለማድረግ በየጊዜው ራሱን የሚያሻሽል አይነት ሰው ብዬ ዲፋይን አደረገው። ድሮ እኮ ዘመናዊ ሲባል በጣም ዘመናዊ ሰው ነው ይባል ነበር። እሱ ዘመናዊ ነው፣ እሷ ዘመናዊ ናት ይባላል። አዎ ትንሽ እዚህ ላይ እንደ ልዩነት ማየው ምን መሰለህ፣ ዘመናዊ ስትሆን ያሁን ሰው ነህ፣ ትሬንዲ ማለት ነው ብዬ ነው ማስበው። ለእኔ ዘመናዊ ግን ክላሲክ ነው፣ ታይምለስ ነው፣ ጊዜ የማይሽረው ነው። ይሄ ማለት ከባህልህ ይዘህ የመጣውን ከአስተዳደግህ ይዘህ የመጣውን ነገር ሳትለቅ የምትሰለጥን ማለት ነው፣ የምትጨምርበት እንጂ። ስለዚህ ዘመናዊ ነው። ዘመናዊ ግን ዘመናዊ እንደማለት ለእኔ ነው እንግዲህ ቋንቋ አዋቂዎች የፈለጉት። ለእኔ ግን ዘመናዊ ከዘመን ዘመን አመጣሽ ከሚለው ጋር ነው ማደርገው። ዘመናዊ ግን ልክ ቅድም እንዳልከው ሰው ትንሽ ለየት ያለ ሲሆን እሱ ዘመናዊ ነው፣ እሷ ዘመናዊ ናት ተብሎ ይባላል አይደለ? ይሄ ማለት ትንሽ አድቫንስድ ናቸው፣ እንዴት ግን አልለቀቁም የነበራቸውን ነገር አይደለ? እንደሱ አይነት። ስለዚህ ለእኔ ዘመናዊ ታይምለስ ክላሲክ የሆነ ማለት ነው። ስለዚህ ዘመናዊነት አሁን በምንድን ነው የሚገለጸው ማለት ነው? በአስተሳሰብ፣ ባለባበስ፣ በሁሉም ነገር። አዎ ይሄ ላይፍ ስታይል ነው። ዘመናዊነት ላይፍ ስታይል ነው። አንዴ አድርገኸው በቃ የሚባል አይደለም። ካራክተር ነው። የአንድ ሰው የውስጡም የውጩም መገለጫ ነው ዘመናዊነት። እንደውም ውስጥና ውጩ አንድ አይነት ያልሆነ ሰው ዘመናዊ አይደለም፣ አስመሳይ ነው። አዎ ስለዚህ ውስጥህ ያለውን ነገር ነው ውጭ ላይ የምታሳየው። ስለዚህ አስተሳሰቡ የሰለጠነ፣ አዎ ጨዋ በቃ አለባበሱ ደስ የሚል በሁሉም ነገር። ስለዚህ ዘመናዊ ናት ወይም ዘመናዊ ነው። አዎ ወይም ዘመናዊ ነው። ዛሬ አለባበስሽ ትንሽ ዘመናዊ መሰለኝ። አዎ የዘመናዊ አለባበስ ነው። ይኸው ዘመናዊ እንግዲህ አሁን ለምሳሌ ስለዚህ ልብስ ብናወራ ፈትል ነው፣ የሀገራችን ፈትል በእጅ የተፈተለ የሀገራችን ጥለት ነው። ግን በዘመናዊ አሰራር የተሰራ ልብስ ነው።
ማለት ቢሮ ልለብሰው እችላለሁ፣ ስራ መስራት እችላለሁ። ቅልል ያለ ነው። በግድ ነጠላ አጣፍቼ ምናምን ኩፍስ ብዬ እንድቀመጥ አያረገኝም። ግን አሻሻልኩት ማለት ነው አይደል? ባህሉን ሰለጠነ ማለት ነው። ባህሉ አደገ፣ ዘመን ተሻጋሪ ሆነ። አንድ ከልብስ ብናይ አሁን ይሄ ዘመናዊ የሚያሰኝ ልብስ ነው ማለት ነው። ስለዚህ ዛሬ ዘመናዊ ነሽ የመጣሽው? አዎ፣ ሁሌም ዘመናዊ ለመሆን እሞክራለሁ። አንቺ ግን ዘመናዊ ነሽ? እንደው በደንብ ነኝ። እስቲ እንዴት ዘመናዊነት ዛሬ ለተመልካቾች ግን ምን ያህል ዘመናዊ እንደሆነሽ? አዎ እንግዲህ እንዳልኩት ዘመናዊ አድርጎ ሰልጥኖ ሁሉን ጥሩ ነገር አድርጎ የጨረሰ አይደለም፣ ግን የጎደለውን ነገር ጎሎኛል እያለ ከአዋቂዎች እየወሰደ ለካ እንዲህ ነው ዘመናዊ የሚሆን እያለ እየተማረ መሄድ ነው እንጂ ሁሉን ነገር ጨርሶ ፐርፌክት ሆኖ በቃ ምንም የማያስፈልገው እንከን የማይወጣለት ማለት አይደለም። ግን ዘመናዊ ማለት ራሱን ለመማር ያዘጋጀ፣ ራሱን ለመቀየር ያዘጋጀ፣ የሚፈለግበት ቦታ ሁሉ ፊት ለማድረግ ራሱን የሚሞክር እንጂ ራሱን የበላይ አድርጎ እናንተ እንዲህ ነው የምታደርጉት እኔ እንዲህ ነኝ የሚል አይደለም። ስለዚህ ነው ራሴን ዘመናዊ የምለው። በጣም ይገርማል። ዘመናዊ ነሽ ነገሩ። አሁን እኔ ያው ስለ ሰሎሜ ስጠይቅ እንግዲህ አንቺ ኢቨንት ኦርጋናይዘር ነሽ፣ በሁለተኛ ደረጃ ደግሞ ኢንተሪየር ዲዛይነር ነሽ። በጣም ብዙ ዓመት ነው በዚህ የሰራሽው እንግዲህ እና ስለሱ ጉዳይ ዛሬም በደንብ በስፋት እናወራለን ማለት ነው። እሺ ማለት እኔ አሁን ስራሽችን ስመለከት በጣም ብዙ ዓመት ኢቨንት ኦርጋናይዝ ታደርጊ፣ ብዙ ሀገራት ኢቨንት አስተባብረሻል፣ የብዙ ድርጅቶችን ኢንቴሪየር ዲዛይን የውስጥ ዲዛይን ብዙ ሰርተሻል እና የት ጠፍተሽ ነው እንዴት አይነት እንደዚህ አይነት ልጅ ሴትዮ ስሰማ የት ነበርሽ? እስከዛሬ የት ነበርሽ? እንዴት እስከዛሬ ሳናቀሽ? ይኸውልህ አሁን ወዴት ይወስደናል መሰለህ? ይሄ ወደ እኔ ሳድግ ወደ ነበረበት እድሜ ወይንም ዘመን ይወስደናል ማለት ነው። እኔ ባደግኩበት ዘመን የደርግ ጊዜ ነው። በደርግ ጊዜ ማለት የቀበሌ ምን ነበሩ የሚባሉት የቀበሌ ተቆጣጣሪዎች፣ የቀበሌ ስብሰባ፣ ዘመቻ መሄድ ምናምን የሚባሉ የነበሩበት ጊዜ ነው። በዛን ጊዜ ጭንቅላታችን ውስጥ እርግጠኛ ነኝ በእኔ እድሜ ያለ ሁሉ ይሄን ነገር ይስማማበታል። ብዙዎቻችን በፍርሃት ነው የምንኖረው። መታወቅም አንፈልግም። መታወቅ አለሁ ማለት ቀበሌ ወቁኝ እንደማለት ነው። ቀበሌ ወስዶ ወይ ያስራሃል ወይ አንድ ነገር ያደርጋል። ያ ፎቢያ ነው ያለን። ያ ነገር ምን ላይ ሁሉ አፌክት አድርጎናል መሰለህ? ስራ ቦታ ላይ። አሁን ስሰራበት የነበርኩበት ቦታ ላይ እንኳን ስብሰባ ሲባል አልወድም። ቢሮዬ ቁጭ ብዬ ብሰራ ነው የምመርጠው። ብዙ ነበሩ ከኔ ትንሽ በእኔ እድሜ አነስ የሚሉ ላይ 5 years ምናምን ከኔ የሚያንሱ ይወዳሉ ስብሰባ። ከቢሮ ወጥተው መሄዳቸውን ነው የሚወዱ። እኔ ስብሰባውን አዘጋጃለሁ እንጂ ስብሰባው ቦታ መገኘት እንኳን አልፈልግም። ያ ፎቢያ አለኝ። ገብተዋል። እና አሁንም ብዙ ጓደኞቼ የሚያውቁኝ ለምንድን ነው ይሄን መስራትሽ ማታውቂው፣ ሄደሽ ኢንተርቪው ማትደረጊው ወይንም ፖድካስት ማይለኝ ሰው የለም። ግን ለእኔ በጣም አለሁኝ ወቁኝ ማለት በቃ ፍርሃት አለን። ያ ፍርሃት ለብዙ አመት ይዞናል። ለብዙ አመት እንደሱ ማለት እንደ ነውር ወይንም እንደ አላስፈላጊ አድርገን ስናየው ነው ይኖር ነው። አንዱ ይሄ ነው፣ በእርግጠኝነት አንዱ ይሄ ነው። ምክንያቱም ብታውቅም አላውቅም ብትለህ ብትደበቅ ይሻላል አውቃለሁ ብለህ ከምትወጣ። አንዱ ሊሆን የሚችለው ነውም ብዬ ማስበው ይሄ ነው። እንደዚህ ከሆነ እንደው ብዙ ሰዎች ያው ካስተዳደግም በመነሳት ብዙ እየሰሩ ራሳቸውን መግለጽ አይፈልጉም፣ አደባባይ አይወጡም። ይሄ አንዳንዱ ችግር የብዙዎቻችን ችግር ነው። ከዚህ አንጻር እንደው ሰሎሜ አስተዳደጓ ምን ይመስላል? እንደው አሁን በጣም ብዙ ስራ እየሰራሽ ነውና ብዙ ሰው አያውቀውም ያንቺን ስራ ሳስበው ወደ በኋላም ስለምናወራው ማለት ነው። እና እድገትሽ ምን አይነት ልጅ ነበርሽ? እንዴት ነው ያደግሽው? አስተዳደግሽ እንዴት ነበር? የመጀመሪያ ልጅ ነኝ። ሴት ነኝ፣ ብቻ ነኝ። 4 ወንድሞች አሉኝ። ምናልባት አቨሬጅ ከሚባለው የኢትዮጵያዊ ኑሮ ትንሽ ለየት ያለ አስተዳደግ ተሰጥቶኛል ብዬ አስባለሁ። ተሰጥቶናል እንዳለ ቤት ውስጥ ማለት ነው። እናቴ በጣም ዘመናዊ ናት። አባቴ ደግሞ የእሷን ዘመናዊነት ተቀብሎ የእሷን የሚከተል አይነት ሰው ነው። ስለዚህ ለየት ያለ ጥሩ አስተዳደግ፣ የማይረሳ ቆንጆ
የልጅነት ጊዜ አሳልፍ ያለሁኝ። ከትምህርት ውጪ መጽሐፎች የሚገዛልኝ፣ መጽሐፉ ላይ ያየሁትን ነገር እንድሞክር እድል የሚሰጠኝ፣ መጫወቻ ቦታዎች የምንወሰድ፣ እናቴ ቅዳሜና እሑድ ይዛን ቦሊንግ እንድንጫወት ይዛን ትሄዳለች። በዛን ጊዜ ሪቼ ቅርባችን ነው። እዛ ማአት የልጆች መጫወቻ ነበረ። ጆተኒ እንጫወታለን፣ ጅዋጅዌው ምኑ። ትምህርት ቤትም ፒያኖ ፈልጋለሁ ስል ፒያኖ እንድማር እወሰዳለሁ። ፈረስ እንጋልብ ስንል ፈረስ የሚጋለብበት ቦታ እንወሰዳለን። ብዙ መጫወቻዎች የሚገዙልን። እንዳልኩ እኔ ብቻ ሴት ነኝ፣ ግን ከወንዶቹ እኩል እግር ኳስ መጫወት ስፈልግ ቁምጣ ለብሼ አብሬያቸው ቲም ውስጥ አለው። መጽሐፍ በጣም ነው የሚገዛልኝ። እንዳልኩ አነባለሁ። ያነበብኩትን ቆሜ ማውራት አለብኝ። ጋዜጠኛ መሆን ነበር የምመኘው። እንግዳም እንኳን ሲመጣ ነይ እስቲ ንገሪያቸው ያነበብሽውን እስቲ ምናምን ተብዬ በቃ ቆሜ ነው ማወራው። እንደሱ አይነት አስተዳደግ እና ደግሞ ትችያለሽ ልክ ነሽ ነው እንጂ ወንድ ሴት ምናምን የሚባል አድርገው አላሳደጉኝም። ስለዚህ እንደዛ ነበር አስተዳደግ። ቀልቃላ በግድ ስሙኝ እኔ ላውራ ምል እና የራሴ ፋንታሲ ውስጥ የምኖር ሰው ነበርኩኝ። ላይ መጽሐፍ ላይ ያነበብኳቸውን ነገሮች፣ ታሪኮች እንደ እውነት አድርጌ ጓደኞቼን በቃ አፋቸውን አስከፍቼ ነው እንትን እምላቸው እና የራሴ ፋንታሲ ውስጥ ነበር። መቆራረጥ፣ ጨርቅ ቆራርጬ ለአሻንጉሊቶቼ ልብስ ሰፋለው። ጌጣጌጦች የተበጠሱ የእናቴ ጌጦች ወስጄ ሰፋለው። በቅርጫት ቦርሳ፣ የትምህርት ቤት ቦርሳ ሰርቼ ትምህርት ቤት ወስዳለው። በካርቶን በእግሬ ልክ ቆርጬ ጫማ ሰርቼ በክር እስከዚህ ድረስ የሚታሰር አርጌ ጫማ አርጌ ሄዳለው። የራሴን ነገር ክሪኤት ማድረግ ወድ ነበረ። ስለዚህ የልጅነት ጸባይሽ አሁን ላለው ኢንቴሪየር ዲዛይን ለመሆን አስተዋጽኦ አበርኳት። በጣም አላውቀውም ያኔ ዲዛይን መሆኑን ነው እንጂ በጣም ቤት ማስተጋጀት ወዳለው። የቤት ውስጥ ቁም ሳጥን የእናቴን የአባቴን ክረምት ሲሆን አሁን ለምሳሌ በቃ የአባቴን ካኔቴራዎች፣ ሸሚዞች ማጣጠፍ፣ በቃ መሳቢያዎቹ በደንብ ኒት ሆነው እንዲቀመጡ በጣም ወደው ነገር እስካሁን ድረስ ቤት ውስጥ ቁጭ ካልኩ የቁም ሳጥኑ ልብስ ሁሉ ወጥቶ እንደገና ተስተካክሎ መሰቀል አለበት። ለመልበስ አይደለም እኔ ጊዜ የሚፈጅብኝ፣ ቁም ሳጥኔን ማስተካከል ነው ጊዜ የሚፈጅብኝ እና የምወደው። በልጅነትሽ ኢትዮጵያ ቴሌቪዥን መጥተሽ በህፃናት ፕሮግራም አቅርበሽ ታውቂያለሽ? አዎ፣ ቤት ክረምት ሲሆን በተለይ እናቴ ለሁላችንም አንዳንድ አሳይመንት ሰጥታ ትሄዳለች። እኔ ያው መጽሐፍ ስለምወድ ወይ ግጥም ጻፊ ወይ አጭር ታሪክ ጻፊ ይባላለሁ እና እኔ የጻፍኩትን በቃ የልጆች ጊዜ ሄጄ ማንበብ አለብኝ ብዬ ተወሰድኩኝ ኢትዮጵያ ቴሌቪዥን እና ሄድኩኝ። ስሄድ ግን አባባ ተስፋዬ አልነበሩም። ስሟን ካልተሳሳክ ትሩፋት ይመስለኛል። ትሩፋትና ገብረየስና ሌላ አንድ ወድ የታሉን የአባባ ተስፋዬን ነው የምፈልገው እና እነሱ ጋር እንደዚህ ኢንተርቪው ተደርጌ ግጥሜን አንብቤ ከዛ መንገድ ላይ ሁሉ ትምህርት ቤት ሲሄድ ልጆች በቴሌቪዥን የታየሽው ልጅ ይሉኝ ነበረ። ያንግዛን ቴሌቪዥን ተሰው ነበር ታውቂ ባጭር ግዛት በአንዴ እንደምንም ያቺን ፊልም አስወጣታለሁ። እባክህ ትልቅ ውለታ ነው ማለት በልጅነትሽ በኋላ በጣም በልጅነት ከተዳሩት ኢትዮጵያ አንዷ ነሽ ይባላል። አዎ በጣም በተለይ በዛ ዘመን እንዳልኩ የደርግ ጊዜ ነው። ሰርግ ራሱ ብርቅ ነበረ፣ የለም ብዙ ሰርግ እና እኔም ደግሞ ብዙዎቹ ውጭ ለመሄድ ነው ውጭ ይሄዳል እንጂ ሰው በእኔ እድሜ ያለ ሰው የሚያገባ ማንም አልነበረም እና እንደ ብርቅ ነበረ። በቃ ናው ተብሎ ነው የተዳርኩት። በአመት ገና 12 ክፍል ጨርሽ? ልክ እንደጨረስኩ ልክ ጨርሼ ኮሜርስ ገብቼ ነበረ። ደግሞ ሙዚቃ መማር ስለምፈልግ ያሬድ ሙዚቃ ትምህርት ቤት የቀን እየተማርኩኝ ኮሜርሱን ማታ ነበር መማረው። ፒያኖ ሜጀር ሆኜ ያሬድ ሙዚቃ ትምህርት ቤት ማር ነበር። ያሬድ ትምህርት ቤት ተመርሻላ? ያሬድ ትምህርት ቤት 1 አመት ተምሬ። ስለዚህ ኪቦርድ ትችያለሽ? ወል አውቃቸዋለሁ ኪዎቹን፣ ምክንያቱም ወዲያው አግብቼ ሄድኩ። ስለዚህ የፍቅር ጊዜ አላሳለፍሽማ ከወንድ ጓደኛ ጋር የለሽም ኤክስፒሪየንስ? አብለ የልጅነት የቲኔጀር አለ፣ ግን ከዛ በኋላ ወደ ትዳር ነው። ስራ ሳለም መቼ ነው የጀመርሽው? ስራ የጀመርሽው ስራ ምንድን ነው? መጀመሪያ ደግሞ ስራ ስጀምር ልክ እንዳገባሁ ያው ውጭ ሄድኩኝ። ኦኬ እንዳረሳ አንድ ነገር ለምን አሁን እንደሱ እንደሌለ እንደውም በጣም ስለሚገርመኝ በዛው ላንሳው። ሴንት ሜሪ ነው የተማርኩት። ሴንት ሜሪ የሴክሬታሪያል
ትምህርት የሚያስተምር ትምህርት ቤት ነው፣ ሳይንስ አይደለም። ስለዚህ ማንም ሰው አካውንቲንግ እና ሴክሬታሪያል ነው። ስለዚህ ማንም ሰው ከሴንት ሜሪ እንደወጣ ስራ ማግኘት ይችላል፣ ወይንም ያው ወደ ዲግሪ ምናምን ለመቀየር ዩኒቨርሲቲ መግባት ትችላለን። ሌላው ምን ነበረ ግን በየመስሪያ ቤቱ ኢንተርን ሆነን እንገባ ነበረ። አሁን አፓረንትሺፕ እንደሚባለው ማለት ነው። እና ያኔ አሁን እናቴ ቢሮ ኢትዮጵያን ኤርላይንስ እንደዚህ ለ1 ወር ለ2 ወር ገብቻ አውቃለሁኝ። ልክ 12ኛ ክፍል እንደጨረስን ማለት ነው። ምክንያቱም ታይፕ ነው የምንማረው። ስለዚህ ታይፕ ደግሞ ያኔ ይፈልጋል። ስቴንስል እንደውም ትዝ ይለኛል በአንድ ስቴንስል 2 ብር ተቀጥሬ አውቃለሁኝ። እውነትሽን ነው? አዎ ክረምት እና ደግሞ ጎበዝ ነኝ በጣም። ስለዚህ ስራ አሁን ዛሬ ነው ያስታወስከኝ፣ ይሄን ነገር ረስቸው ነበረ። እንደሱ ስራ ጀምሬያለሁ። ግን ስራ ብዬ ተቀጥሬ የተቀጠርኩት ኢትዮጵያን ኤርላይንስ ከውጭ ተመልሼ አፕላይ ያደረኩኝ። አፕላይ ያደረኩት ደግሞ ለሆስተስነት ነው። እንግዲህ ኦልሬዲ ወንድ ልጄን ወልጃለሁኝ እና ስክሪኒንግ ነበር እና ስክሪኒንግ ላይ ነው የወደቅኩት። መልሱን ሊሄድ ስል አላመንኩም። በቃ እንዴት ልወድቅ እችላለሁኝ ብዬ እና በጣም ቀጭን ነበርኩ። አንደር ዌይት ነሽ ተብዬ ነው የተጣልኩት። እና በጣም አዝኜ ነው ወደ ቢሮ ገብቼ እሺ ሌላ ስራ የላችሁም ስላቸው የጸሐፊነት ስራ አለ ብለዋሉኝ። ከ1 ወር በኋላ ጠሩኝ። ከዛ ገባሁኝ። ምን ያህል ዓመት አገለገልሽ በዚህ? 4 ዓመት። ከዛ በኋላ ስለ ከዛ እዛው ሆኜ አይ ነበር ብዙ ስራና አለቃይም ደግሞ በጣም ምን ይሰራልሻል እዚህ መስሪያ ቤት ትኬት እንደሆነ አለሽ ለምንድነው ማትሄጂው ሌላ ራስሽን ማተቀየሪው ምናምን ብሎ እሱ ያየውን ጋዜጣ አይቶ ነው የላከኝ ወደ ጂቲዜድ። እና ጂቲዜድ ሳመለክት ለሪሴፕሽንስትነት ነው ያመለከትኩት። ግን ወደ 100 ሰው ነበር የፈተኑት። እና መጨረሻ ላይ ኢንተርቪው ካረጉኝ በኋላ አይ እኛ አንቺን ለሪሴፕሽንስትነት ሳይሆን ለሌላ ፖዚሽን ፈልገንሻል፣ ለዴፕቲ ዳይሬክተሩ አሲስተንት እንድትሆኚ ተብዬ ተቀጠርኩ። ወደ 15 ዓመት እዛው ውስጥ እያደግኩኝ ዲፓርትመንት ሄድ ሆኜ ነው የወጣሁት። ስለዚህ ከ15 ዓመት በላይ በጂቲዜድ አሁን ጂአይዜድ ሰርቻለሁ። በመሀል ጥያቸው ወጥቼ ነበር፣ ምክንያቱም ባሌን ተከትዬ መሄድ ነበረብኝ ሲቀየር ምናምን። ግን ስመለስም ተቀበሉኝ። ታዲያ እንዴት ወደ ስራው ገባሽ? ወደ ግሉ የስራ ዓለም እንዴት ገባሽ? ከተቀጣሪነት እንዴት ወጣሽ? የምትለዋለስ የመጀመሪያው ነጥብ ነገር እሱ ላይ ደግሞ ምንድን ነው የሆነው? እንግዲህ እንዳልኩ ሁለቱም እናቴም አባቴም የመንግስት ሰራተኞች ናቸው። ሁሌም ጭንቅላታችን ውስጥ እየተነገረን ያደግነው ተማሩ፣ ጥሩ ውጤት አምጡ፣ ዲግሪ ያዙ፣ ስራ ጥሩ መስሪያ ቤት ተቀጠሩ ነው። ከሱ ውጭ ሌላ ንግድ ምን እንደሆነ ምናምን አላውቅም። አጠገቤም አካባቢም የሚነግድ ሰው የለም። ምንም ስለ ንግድ የምናውቀው ጊዜውም አልኩ የሶሻሊስት ጊዜ ነው፣ ምንም ነገር የለም። አሁን ጂቲዜድ ሆኜ ግን ስሰራ አንድ ሎንግ ዊኬንድ ነበረ። የሆነ ዓመት ጥምቀት ነበር። የጥምቀት ቅዳሜ እሁድ ላይክ ሐሙስ ይጀምርና ቅዳሜ እሁድ አለ፣ ሰኞ ስራ። ስለዚህ ከጓደኞቼ ጋር ሽርሽር ለምን አንሄድም ብለን ሄድን ጅቡቲ። እና ጅቡቲ ሆነን ቆንጆ ሆቴል ምናምን እነሱ ሰዎች አግኝተው ማውራት ጀመሩ። እና እነዛ የሚያወሯቸው ሰዎች ጋር ስለ ቢዝነስ ነው የሚያወሩት። ምንም ስለ ቢዝነስ ማውቀው ነገር የለም። ምንም ኢንትረስት አያደርገኝም። ከዛ ሲሪየስን ወሬውና ቢሮ ሄደን እናውራ ተባብለው ሰውየው ቢሮ ተወሰድን እና አብሬ ተከትዬ ሄድኩኝ። እነሱ ሲያወሩ እኔ የማየው ቢሮ በቃ ትርምስ ያለ ነው፣ አቧራ ነው፣ አቀማመጡ ምናምኑ እኔ ጭንቅላቴ እያስተካከለ ነው ያንን ክፍል። ከዛ ሰውየው በጣም ይቅርታ አሰለቸንሽ በእኛ ወሬ አሁን እንጨርሳለን ምናምን ስለ አይ እኔ እንኳን ማስበው በሚቀጥለው ስመጣ ቢሮትን እንዴት እንደማስተካከለው ነው አልኳቸው። ትሰሪያለሽ እንደሱ አሉኝ። አዎ አልኩኝ። በእውነቱ በቃ እኔ እኮ ልክ ያረፋችሁበት ሆቴል አጠገብ አዲስ ህንፃ ጨርሻለሁኝ እና እስቲ እዩና ለምን አትሰሪልኝም ሲሉኝ እሺ ሹፌር ጠሩ፣ ውሰድና ሳያት ተባለ። እነሱን እዛ ትቼ እኔ ሄድኩኝ። ሳየው በቃ እንዴት ነው የተደሰትኩት። ምክንያቱም ህንድ ሀገር ሆኜ ያኔ ኢንቴሪየር ዴኮሬቲንግ ነው፣ ኢትስ ኖት ኢቨን ኢንቴሪየር ዲዛይን ክላስ ወስጃለሁኝ። ከዛ ሰው ያውቃል በቃ ይሄ የምን ቀለም ከምን ጋር ይሄዳል፣ ወይንም ዕቃ አቀማመጥ ምናምን እንዴት ላርገው፣ ምን መጋረጃ ልግዛ፣ ምን ምንጣፍ ልግዛ እባላለሁኝ። ግን እንደ ስራ ሳይሆን እንደ ማማከር ነው፣ ለጓደኛህ እንደ መንገድ ነው የምሰራው። እና በጣም ተደሰትኩኝ።
ስለዚህ ማታውኑ ቢዝነስ እንትን ጋር ቁጭ ብዬ ጻፍኩላቸው ፕሮፖዛል። ምክንያቱም አንዱ ስራዬ ደግሞ ኮንትራክት ማኔጅመንት ነው ጂትዜድ ላይ አውቃለሁ ፕሮፖዛል እንዴት እንደሚጻፍ ምናምን ጽፌ አስገባሁላቸው፣ ላኩላቸው በኢሜል። በማግስቱ እሺ ጀምሪው ብለው አሉኝ እና የሰጠሁት ገንዘብ ለእኔ በጣም ትልቅ ብር ነው። አይነገርም። በጣም ብዙ ብር በዶላር። እሺ ስለዚህ እሱን ስላቸው እሺ ሲሉ አላመንኩም። ያለኝ አማራጭ ሰኞን ውዬ አገሩን ማየት ነው። ምን እቃ አለ ምንድን ነው? በጣም የገረመኝ ነገር ይሄ ሁሉ የኛ እቃ ኢምፖርት የሚደረግ በጅቡቲ በኩል እየመጣ ባዶ ከተማ ነው ያየሁት እና በጣም ሾክ አረገኝ እና ነገርኳቸው እና እንዲሁም ከኢትዮጵያ ተመልሰን እንድናመጣ ነበር ነው ሰጀስት ያደረግኩት። ምክንያቱም ምንም አይነት ፊኒሽንግ የለውም፣ ስኬለተኑ ነበረ። ከዛ የፈለግሽበት ሲሉኝ ኦኬ ዱባይ እኮ ቅርብ ነው፣ ከዱባይ ለምን አይመጣም ሂጂ አርጊ ያሉኝ። ጀመርኩኝ፣ ሰርቼ በ20 ቀን ብሬን ተቀብዬ ስመጣ ወደ ቢሮዬም አልተመለስኩም፣ እስካሁኗ ደቂቃም አልተመለስኩም። ጓደኞቼ ናቸው ከደስኬ ላይ ቃይኔ ሰጡኝ። ስለዚህ የመጀመሪያው ስራሽ ኢንቴሪየር ዲዛይን ነው ወይስ? ኢንቴሪየር ዲዛይን ነው ኦፍ ኮርስ። ከዛ ስመለስ ኢቨንት ኦርጋናይዝ ማድረግ ከልጅነቴ ልበልህ በቃ ከቤት ውስጥ ጀምሮ ኢቨንት ኦርጋናይዝ ማድረግ ማለት ነው። ሰው እንግዳ ሲመጣ ቤቱን ማዘጋጀት ወዳለው፣ የት ጋር እንደሚቀመጡ፣ ቡፌው የት ጋር ነው የሚሰራው፣ ምን አይነት ብርጭቆ በምን ለእንትኑ መጠጫ የትኛው ነው ምናምን በቃ ደስ የሚለኝ ነገር ነው። ልደትኛ ቤት በጣም ይወደዳል። ልደት እናከብራለን፣ ጓደኞቻችን እንጠራለን። ሁልጊዜ አለ አክቲቪቲ። የእናትና አባቴ ጓደኞች በጣም እኛ ቤት ይመጣሉ፣ ያመሻሉ። ሁልጊዜ ሰው ማስተናገድ ስራዬ ነው። እዛ ቤት ውስጥ ያደገብኝ ነገር ነው። ከዛ በኋላ ደግሞ አግብቼ ከሄድኩኝ በኋላ ደግሞ በጣም ብዙ ሰው ወደ እኛ ቤት ይመጣል፣ እናስተናግዳለን። የውጭ ሰዎች፣ የውጭ ሀገር ሰዎች፣ እንደኛ ኤክስፓት የሆኑ በእነሱ ቤት በየማታው ብቻ ከአንዱ ቤት ራት ነው፣ ምንድነው ኤምባሲ ነው ምንድነው። ስለዚህ ያ ደግሞ እንትን ውስጥ ይከተሃል። በቃ እንዴት ነው ፕሬዘንት ማደርገው፣ ምንድነው መጀመሪያ የሚቀርበው፣ ምን መጠጥ በምን ምርጭቆ ነው የሚቀርበው፣ ያ ሁሉ በቃ ፋሲኔት ያደርገኛል፣ ደስ ይለኛል። እኔ ጋር ደግሞ ሰዎች ሲመጡ ኢምፕሬስድ ሆነው እንዲሄዱ ፈልጋለሁ። እንደሱ እያለ የመጣ ነው። ግን የጅቡቲውን ስራ ሰርቼ እዚህ ሀገር ተመልሼ እንዳልኩ ቢሮ አልተመለስኩም። አሁን ብር አለኝ፣ ደሞዝ አያስፈልገኝም። ቮለንቲር አድርጌ አንድ ሴልስ ኦፊስ ሰራሁኝ እና በ3 ወር ነው አስረክባቸዋለሁ ያልኳቸው። በ3 ወር ነው ያስረክብኳቸው። ሰራተኞቹ መጥተው ዴስካቸው ላይ ቁጭ ማለት ብቻ ነው። ኢትስ ኖት ኦንሊ ኢንቴሪየር ዲዛይን፣ ኢትስ ኦፊስ ፊት ይባላል። የስቴፕለር መንቀያ አልቀረኝም። የኢንተርኔት ላይኑ ተዘርግቷል። ምን ተብሏል ሁሉ ነገር አልቆ ሰራተኛ መጥቶ ቁጭ እንዲልበት ብቻ ማለት ነው። እንደ ነገ ቁልፉን ላስረክብ እንደ ዛሬ ማታ ኢቨንት አደረግኩኝ፣ የመመረቂያ ብዬ የራሴን ማለት ነው። እና እዛ ላይ ወደፊት ኢንቴሪየር ዲዛይን ሊያሰሩኝ ይችላሉ ብዬ የማስባቸውን አይነት ሰዎች ጋበዝኩኝ። ስለዚህ 2 ነገር አረኩ ማለት ነው። ኢቨንት ኦርጋናይዝ አደረግኩኝ፣ ኢንቴሪየር ዲዛይኑንም አሳየሁኝ። እና እውነት ለመናገር ያንን ስራ ያየ ሰው ነው እስካሁን ድረስ ሪፈር እየተደረግኩኝ እየተባለ ደንበኛ የሚመጣልኝ በእንደዚህ አይነት ነው። እና በዛው በቃ ቢሮዬን ከፈትኩ ማለት ነው። ስለዚህ ቢሮሽ በኢቨንት ኦርጋናይዝ ያደርጋል፣ ኢንቴሪየር ዲዛይን ይሰራል። ወደ ኢቨንቱ እንምጣና እንግዲህ አንቺ በሁለት የተሳለ ቢላዋ ማለት ይቻላል ሰሎሜ። አንድም ኢቨንት ኦርጋናይዝ ታደርጋለች፣ አንድም ኢንቴሪየር ዲዛይነር። ሁለቱ ተጣጥሞ ደግሞ ይሄዳሉ። አሁን ወደ ኢቨንቱ ስንመጣ እንደምናልባት ለተመልካቾች የትኞቹን በጣም ከሰራሻቸው ከሚታወቁ ኢቨንቶች ያስተባበርሻቸው ሲልገራቸው ተመልካቾች? አንድ እንግዲህ ትልቅ ብዬ የምለው ምንድን ነው ጁል ፋርማሲውቲካል ኢናጉሬት ሲደረግ አንዱ ሮያል ፋሚሊ ናቸው፣ የዩናይትድ አረብ ኤሚሬትስ። እሳቸው ናቸው ከና አጃቢዎቻቸው መጥተው የመረቁት እና አሁን እሱ ላይ በጣም ሴንሲቲቭ የሆነ እንትን ነበረ ከመንግስት ጋር። በዛን ጊዜ ፕሬዚደንት የነበሩትም ዶክተር ኃይለማርያም ነበሩ። ፕራይም ሚኒስተር ኃይለማርያም ደሳለኝ ነበሩ። ከማአት የውጭ የሀገር ውስጥ ትልልቅ የመንግስት መስሪያ ቤቶች ጋር የሚያገናኝ ነበር። ድሮም
ጂቲዜድ ውስጥ ሞኝ ይሄ ስራ አለ። ከውጭ ጉዳይ ያገናኘኛል፣ ከኢሚግሬሽን ያገናኘኛል። በኢቨንትን በተመለከተ ግን ያ ሁሉ ልምድ ስላለኝ እዚህ ላይ ደግሞ በደንበኛውና የሚመጡበትን አይሮፕላን እንኳን ፓርክ የሚደረግበትን ፐርሚት ማውጣት ምን ሁሉ ያለበት ትልቅ ኢቨንት ነበረ። እነሱን ቱር እንዲያደርጉ አትሊስት አዲስ አበባን ይዘው እንዲሄዱ የማድረግ የማዘጋጀት ነበርና በጣም ትልቅ ነበር። በጣም ብዙ ሰው፣ በጣም ሴንሲቲቭም ነበር። እሱም በደንብ አስታውሰው ትልቁ እሱ ነው። በጣም ለየት ያለ በተለይ በኢቨንት ኦርጋናይዚንግ ስራ ላይ ለየት ያለ ተብሎ የሚጠቀሰው የ3 ወር ኬክ ታዘጋጃለሽ። 3 ወር የሚቆይ ኬክ አይቻልም እየተሰራ ይሄን ኬክ ለረጅም ጊዜ ለገና ቤቴ በመስራት የታወቀ ነው። ኦኬ ለ3 ወር የሚቆይ ኬክ 3 ወር ይፈጅብኛል ለመስራት ለዝግጅት 3 ወር የሚፈጅ ኬክ ነው እና በጣም ነው የምወደው። በጣም ነው ሰው ሁሉ የሚወደው። የቀመሰው ሁሉ እንደው በሚቀጥለው እንዳይቀርብኝ እንዳልቅመስ የሚለው ኬክ ነው እና ያንን ኬክ ደግሞ ምን ፈልግ ነበር በቃ ስፔሻል ነገር ለልጄ ሰርግ የኔን ኬክ እኔ የሰራሁት ኬክ የሰርጓ ኬክ ይሆናል ብዬ ፕላን አድርጌ ነበር። ስለዚህ አረግሽ? አዎ። ስለዚህ ለልጅ ሰርግ የ3 ወር የቆየ ኬክ አዘጋጅሽ? አዎ። ሁሉንም አይደለም እንግዲህ ኬክ የሚደራረብ ነው አይደለ? ስለዚህ ለነሱ ለጫጉላ የምትሄድ ከላይ ያለችዋን ትንሿን ግን 3 ወር ሙሉ በደንብ በፍቅር ተንከባክቤ ሰርቼ ከሌላው ጋር ግን አብሮ ዴኮሬት ተደርጎ አንድ አይነት መስሎ ለሰርጉ እንዲቆረጥ አደረግኩ። ግን በየአመቱ በየገና ታዘጋጅ? በየገና ሁሌ እሰራለሁ። ስለዚህ ወደ ገና መስከረም ነው የሚጀመረው ዝግጅት? አዎ ኖቬምበር ላይ ያው ጠጅ ጠበቃ ነው ይመስላል። አዎ በጣም ከጠጅ አይተናነስም። በጣም ትንሽ ነው መብላት ሁሉ የምትፈልገው ግን በጣም በቃ አይጠፋም ጣዕሙ ከእንትንሽ ለገና። ስለዚህ አንዱ የኢቨንት ስራ ነው። ኢቨንት ሁሉንም ነገር ነው የሚነካው። ኢቨንት ኦርጋናይዘር ስትሆን ማለት ሁሉን ነገር ልክ እንደ ሙዚቃ ኮምፖዘር ማለት ነው። እሺ አንድ ቆንጆ ሙዚቃ ስንሰማ እንዴት ነው ጋር ፒያኖ፣ ቫዮሊኑ፣ ድራሙ ምኑ እነዛን ሁሉ ተቀናብሮ አንድ ቆንጆ ሜሎዲ ጆሮአችን ውስጥ የሚመጣው ኮምፖዝ ባደረገው ነው። ኢቨንት ኦርጋናይዘር ማለትም ልክ እንደዛ ነው። ምን ክህሎት ያስፈልጋል ታያለሽ ነው ኢቨንት ለማለት? መጀመሪያ መውደድ፣ ስራውን መውደድ ያስፈልጋል። መጀመሪያ ስራውን እወደዋለሁ ማለት እንደምትወደው ማወቅ መቻል አለብህ። አንድ ሁለተኛ ሰው ሲደሰት የምትደሰት ሰው መሆን አለብህ። ምክንያቱም ይሄ የማስተናገድ ስራ ነው፣ እንግዳን የመቀበል ስራ ነው። ስለዚህ ያንን ሰው ስታስደስተው በቃ ያልጠበቀውን ነገር ስታደርግለት ዋው ብሎ እንዲሄድ ስታደርግ ማድረግ የምትወድ ሰው መሆን አለብህ። የሰው ሀዘንም የሰው ደስታም ሊገባህ የሚችል ሰው መሆን አለበት። ምክንያቱም መጥቶም ያልተመቸው ነገር ጋር ለምሳሌ አሁን ለመደገስ ተብሎ የሚደገሱ ነገሮች አሉ። ኢቨንቱን ለማድረግ ተብሎ ግን ኦኬ ከመኪናው ይጀምራል። መኪና አቁመው እንደዛ አይነት ዝንጥ ብለው እንዲመጡ ኢቨንት አዘጋጅተህ መኪና አቁመው 30 ደቂቃ በኮረኮንች እንዲሄዱ ካረካቸው ኦልሬዲ ጠፋ ኤክሳይትመንቱ። ከዛ ጀምረህ ነው ማሰብ ያለብህ የት ጋ ነው የሚያቆሙት ሰዎች። ውስጥ መጥተው ጥብቅብቅ ያለ ቦታ ሰጥተሃቸው መተንፈስ አቅቷቸው እነሱ ዘንጠው ላበላብ ሆነው በቃ እያወጡ ንፋስ እንዲህ እያደረጉ ካል አልተመቻቸው ማአት ሰዓት ካቆምካቸው ምግብ ለማንሳት ከቡፌ ላይ በቃ ተበላሸ። ስለዚህ እነዚህን ሁሉ እንግዶችህን እያሰብክ እዛ ኢቨንቱ ላይ የሚስተናገዱትን ሰዎች ጋባዦቹንም ተጋባዦቹንም እያሰብክ ፕላን ማድረግ ያለብህ ነገና ያንን ይፈልጋል። ምንድን ነው ኢቨንት አዘጋጁ? ለምሳሌ ለምሳሌ ስብሰባ አለ፣ አንዱ ዝግጅት ነው። ሰርግ ትሰሪያለሽ? አዎ በመርጬ መርጠሽ? አዎ ፕላን ማድረግ የሚፈልጉ ሰዎች የእውነት ምክንያቱም በጣም ብዙ ነገርኛ አሁን ብዙ የኮርፖሬት ኢቨንት ነው ማደርገው። ስራዬ ቢሮዬ የሚሰራው የኮርፖሬት ኢቨንት ነው። ግን ረጅም ጊዜ ፕላን አድርገው ለሰርግ ከመጡ አደርጋለሁ። ግን ብዙ ኮርፖሬት ኢቨንትስ ማለት የኢንተርቴንመንት አይደለም። ቅድም እንዳልከው ስብሰባ፣ ኢናጉሬሽንስ፣ ሚቲንግስ ወይንም ደግሞ አዲስ ፕሮዳክት ወጥቶ ፕሮዳክት ላውንቺንግ እንደነዚህ አይነት ነገሮች ማለት ነው። ብዙ ሰርግ እስካሁን አስተባብረሽ? ብዙ አይደለም ግን በጣም ጥሩ ልቅም ያሉ ትንሽ አንድ ጉዳይ ያሳፈልግ። እሺ ሰሞኑን መነጋገሪያ የሆነ አንድ መጽሐፍ ጽፈሻል። ዘበናይ ሙሽራ የሚል ስለ ሰርግ ያነሳው ስለዚህ ነው። ኦኬ
ምናልባት አንዱ የኢቨንት ስራሽ አካል ነው ብዬ አካል ነው አይደለ? ነው። ዘመናዊ ሙሽራ ማለት ምንድን ነው? ቅድም እንግዲህ ዘመናዊ ዲፋይን አድርጌልሃለሁ አይደለ? እንግዲህ ዘመናዊ ሙሽራ ስልጥን ያለ ቀደም ብሎ አስቦ በጀቱን አድርጎ ፕላን አድርጎ የሚያደርግ ሙሽራ ማለት ነው። እና መነሻሽ ምንድን ነው? የመጽሐፍ ለመጽሐፍ ምንድን ነው የገፋሽ ምክንያት? ይሄ እንግዲህ እንዳልኩህ እንደ ስራ ጀመርኩት አይደለ? ይሄንን ስራ ኢቨንት ኦርጋናይዝ ማድረጉን ግን በመሀል ዘመናዊ ማለት ይሄ ነው ያልኩት እያንዳንዱ የኢንቴሪየር ዲዛይኑንም ይሁን የኢቨንት ፕላኒንጉን ስራ በየጊዜው ትምህርት ጨምርበታለሁ። በሰርቲፊኬሽን በዲፕሎማ እያልኩኝ ትምህርት አሳድገዋለሁኝ። በቃ ማድረግ ብቻ ነው ብዬ በቃ ስራውን ጀምሬያለሁ ብዬ በውስጡ አይደለም ያለው፣ እያሰራሁትም ትምህርቱንም እየተማርኩት ነው። እና ይሄም ሆኖ የልጅን ሰርግ ሳደርግ በጣም ብዙ ነገር ነው ያስተዋልኩት። ምክንያቱም ለሌላ ሰው ተቀጥረህ ስትሰራ ስራልኝ ተብለህ ስትሰራ እና የራስህ ጉዳይ ሆኖ የራስህ ኢሞሽን አለ፣ የራስህ የምታስባቸው ሌሎች ብዙ ነገሮች አሉ። ግን እንደገና ደግሞ ያንን ጉዳይ ደግሞ አስፈጻሚ አንተ ስትሆን በጣም የተለየ ስሜት ነበር እና ይሄ ነገር ሌሎቹ እንዴት ነው የሚያደርጉት እንድላረገኝ። ምንም ስለ ኢቨንት የማያውቅ ሰው እንዴት አድርጎ ነው የሚደግሰው? ሰርግ ደግሞ ትልቅ ኢቨንት ነው። ሰርግ ደግሞ በጣም ትልቅ ኢቨንት ነው። ቁጥሩ አይደለም፣ የሰው ብዛት አይደለም። 50 ሰው አርገህ ሰርግ አርግ፣ 1000 ሰው 2000 ሰው አርገህ ሰርግ አድርግ፣ ፕላኒንጉ አንድ ነው። ስለዚህ ያ ነገር ነው ያሳሰበኝና ይሄ ነገር እኮ ብዙ ሰው ሊያውቀው ሊዘጋጅበት ወይንም ደግሞ እንዲቀለው የሚደረግበት መንገድ መኖር አለበት በማለት አስቤ ነው ያዘጋጀሁት። አሁን በተለይ ዘመናዊ ሰርግ ለማዘጋጀት እንግዲህ አንድ ፈጠራ ይኖራል፣ ሁለት ደግሞ ሰርግ በባህሪው ደግሞ ባህላዊ ጉዳይና ባህላዊ ኃላፊነት አለ እና አንድ ዘመናዊ ሰርግ ለማዘጋጀት ፈጠራና ባህላዊ ኃላፊነት እንዴት ማጣጣም ይቻላል? ጥሩ ጥያቄ ነው። አሁን ምንድነው እንግዲህ እንዳልኩህ ዘመናዊ ስንሆን የኋላችንን አንረሳም። አሁን ሰልጥነናል ብለን እየተውናቸው የምንሄዳቸው ነገሮች መኖር የለባቸውም ብዬ አስባለሁኝ። ልክኛ ወላጆቻችን እንደሰጡን እኛም ደግሞ ለልጆቻችን እያሳየን ማስተላለፍ ያለብን ጥሩ ጥሩ ነገሮች አሉን። ስለዚህ አንዱ ሰርግ ነው፣ የሰርግ ባህል ነው። ያንን የሰርግ ባህል አሁን ሰርግን በተመለከተ ኢቨንት ብናስብ ምን አድርጌ ምን ብጨምርበት የተለየ አድርጌ ያደርገዋለሁ ነው። እንግዲህ አሁን ቅድም እንዳልከው ሁለቱም ስራዎች ኢንቴሪየር ዲዛይንም ይሁን ኢቨንት ፕላን ማድረግ ፈጠራን ይፈልጋል። ካለበለዚያ ሁሉም አንድ አይነት ነው። ሳሎን ቤት ዲዛይን አድርግልኝ ብትለኝ ሳሎን የሚያስፈልገው ሶፋና ጠረጴዛ ነው ስታንዳርዱ፣ አለቀ። ግን ምን ብጨምርበት ነው የመሰለ ሳሎን ማድረገው ብዬ ጭንቅላቴ መስራት አለበት። ምንድን ነው እሱ የሚወደው? ማንበብ ነው የሚወደው። እንደሱ ከሆነ ከፎቶው አንዱ ለማንበብ የሚመቸው ወንበር መሆን አለበት ማለት ነው። ምናምን ብዬ የራሴን ነገሮች መፍጠር አለብኝ። ኢቨንትም ላይ ስንመጣ እንደዛ ነው። ሰርግ ሁሉ አንድ ነው። ሙሽራ የሙሽራ ልብስ ለብሳለች፣ ሙሽራ የሙሽራ ልብስ ይለብሳል። አዳራሽ ትከራያለ፣ ቡፌ ይደረጋል፣ ባንድ ወይንም ዲጄ ታመጣለ፣ ይጨፈራል፣ አለቀ። የሁሉም እንደሱ ይሆናል። ግን እንደ ታሪክ የምታወራለት የተያያዘ ነገር ልዩ የሆነ ነገር ምን አለው? ምን እናድርግ? ምን እንጨምር? ለምሳሌ ከካርዱ ሊሆን ይችላል የሚጀምረው። የሰርጉ ካርድ ምን ቢሆን ልዩ አድርጎት ሰው ዋው እንዴት ነው ካርዱን የሰሩት የሚያስብል ሊሆን ይችላል። አሁን እየገባኝ ያለው ባህሉ አለ። ባህሉን ሳንለቅ ወጉን ሳንለቅ ለየት ያለ ፈጠራ መጨመር እዛው ላይ የራስህ የሆነ ነገር የተኮረጀ ነገር አይደለም። ከሌላ ስላየሁት ዴኮሬሽኑ ልክ እንደንትና ሰርግ አይነት አድርግልኝ፣ ወይንም ሙሽራ ልብሱን ልክ እንትና አድርግልኝ፣ ወይንም መልሱ ላይ የተለበሰውን አበሻ ቀሚስ ልክ እንትና አድርግልኝ አይደለም። ግን ምን ባረግበት ሌላ ይሄ ያ ሰርግ ላይ እኮ እንዲህ ነገር አየሁ የሚባል ነገር ይኖር ወይም ተደረገ ወይንም የኔ ሰርግ ላይ እንዲህ ነው ያደረግኩት የሚል ነገር ምን እንጨምር? አሁን ብዙ ጊዜ ሰርግ ስናይ አንድ ዕቃ ይረሳል፣ አንድ የሆነ ነገር ይሆናል፣ ሰንጋ መቶ ቢላ ይረሳል አይደል? እኔ እንግዲህ ብዙ ጊዜ ሰርግ የለታ ፕሮግራም ሳዘጋጅ ብዙ ጊዜ የሚነግሩ ገጠመኞች ወይ ድራፍት ይረሳል፣ ብዙ ገጠመኞች አሉ። በጣም
ምናልባት ይሄ ዘመናዊ ሙሽራ የሚለው መጽሐፍ እንዲህ አይነት እንግልቶችን ድካሞችን ይቀንሳል። ይሄ በጣም ይቀንሳል ብዬ አስባለሁ። ፕላንድ ነው አንደኛ ነገር። ግን ፕላን ስታረግም እኮ ለምን ፕላን እንደምታረግም ማሰብ አለብህ። እኔ አሁን በቅርብ የተጠራሁት ሰርግ ነበረ። በጣም ቆንጆ ኬክ ተዘጋጅቷል። ምን ተብሏል? ግን ሻምፔኝ አልነበረም። ወይ ተረስቷል ወይ አንድ ነገር። ኦኬ እርግጠኛ ነኝ ብር ስለሌላቸው ሻምፔኙ አልተገዛም ልል አልችልም። ተረስቶ ነው፣ ያልታሰበ አለመሆን ነው። እና አንዳንዴ በጣም ብዙ ገንዘብ እናወጣበታለን፣ በጣም ብዙ ነገር እንለፋለን፣ ግን ፕላንድ ስላልሆነ ብቻ። ለምሳሌ የሻምፔኝ ብርጭቆ እኮ እዛ ጋር ተቀምጦ ስቴጁ ጋር እስኪደርስ ድረስ ደቂቃዎች ያልፋሉ። የሆነ ነገር ዲሌይ ያደርጋል፣ የሆነ ነገር ይምታታል። እንደሱ አይነት ነገር አለ። ቢላ ተረስቶ እስቲያም ተብሎ ይቆያል። አዎ። ስለዚህ አሁን ይሄ መጽሐፍ እንዴት ነው ፕላን የምናደርገው፣ ከየት እንጀምር ይላል። ከዛ እንደውም እስከምን ድረስ ይሄዳል መሰለ። ለምሳሌ በባህላዊው አይነት መንገድ እናድርገው፣ ባለሙያ መቅጠር አያስፈልገንም የሚሉ ቢሆንም እንኳን ምን አይነት ሰውን ለምን አይነት ኃላፊነት እንሰጣለን? አሁንም ኮሚቴ ይባላል ሰርግ ሲደገስ አይደለ? ግን ኮሚቴው መቼ ነው? የሰርጉ ዕለት አንተ እንትናን ታስተናግዳለህ አንተ ምናምን ነው እንጂ ፕላኒንጉ ላይ የለም። ፕላኒንጉ ላይ ያው ቤተሰቡ ነው የሚሯሯጠው። ግን ምን እንዲሆን ያደርጋል ይሄ መጽሐፍ? ስትመርጡ እንኳን ይላል ለምን አይነት ቦታ ላይ ምን አይነት ሰው። አሁን ለምሳሌ በሬውን የሚከታተል ሰው እስከ መጨረሻ እስከ መቁረጥ ደረጃ እስከ ቁርጡ እስከ አዋዜው እስከ ሰናፍጩ ቴኬር ማድረግ መቻል አለበት። እዛ መመድበው ሰው ፎቶግራፉን እንዲከታተል ማድረገው ወይም ዲጄውን እንዲከታተል ማደርገው ሰው ልክ የምመርጠው ሰው ለዛ ቦታ ትክክለኛ ኃላፊ መሆን የሚችል መሆን አለበት። ስለዚህ ይሄን ሁሉ ጋይድ ያደርጋል። ማንን ነው የምትመርጡት? ምረጡ ትክክለኛን ሰው። ግን መጀመሪያ በጀታችሁን ነው የሚለው። ስለዚህ አሁን በዚሁ አጋጣሚ እንደው ከመጣሽ አይቀር አሁን ካለሽ የውጭ ሀገሮች ልምድ አንጻር የኢትዮጵያን ባህላዊ ድግስ ስርዓት እንዴት መቀየር ይቻላል ታያለሽ? ብዙ ቆራጥ የሆኑ ደጋሾች መፈጠር መቻል አለባቸው። ለምሳሌ አንዱ ትልቅ ችግር ማርፈድ ነው። ኦኬ። እና ተጋባዡም አይመጣም፣ ሙሽራ እኮ ቀስ ብሎ ነው የሚመጣው ብሎ ስለሚያስብ በሰዓቱ አይሄድም። ሙሽሮቹም ደግሞ ሰው ሳይኖር ባዶ አዳራሽ አንገባም ብለው እንደልባቸው ይቆያሉ። ሌላም አዳዲስ ደግሞ ማናቃቸው ትሬንዶች አሉ። አሁን ለምሳሌ ሜካፕ ለመሰራት ሌሊቱን ሙሉ ነው ሲሰሩ የሚያድሩት፣ እንቅልፋቸውን ሳይተኙ ደክሟቸው ምናምን። ከዛ ደግሞ ባይ ዘ ታይም ሲደርሱ እዛ ጋር በቃ የሌለ እንደነዚህ አይነት ነገሮች አሉ። እነዚህ ሁሉ የባህል ለውጥ የሚያስፈልጋቸው ነገሮች ናቸው። ግን እንዳልኩት ለምሳሌ አንዱ ጋባዥ ተነስቶ ልክ 6:30 ምሳ ካልመጣችሁ በሩ ይዘጋል ብሎ ቢል ሁሉም ሰው ሰዓቱን ያከብር ነበር። እንደ አንድ ፊት አውራሪ ናቸው ደጃማች የሰርግ ሙሽራው ዘገየ እና ዘገየ ቢጠብቁ ቢዞ ካልመጣም ዘግይቶ መጣ። ልጅን አይወስድም አሉ። የዘሄ ዘው ያርፍዶ መጥቶ አይሆንም ልጅም ብሎ ሰርጉ ቀረ የሚባል ነገር ሰምቼ አውቃለሁ። አሁን ይሄ ከንቀት ነዋ መቆጠር ያለበት። አሁን ንቀውኛል እንደሱ ነው። አሁን ሰርግን በተመለከተ ያለው ትልቅ የባህል ለውጥ መኖር ያለበት ይሄ ነው። ሁለተኛ ነገር ደግሞ ሌላም የባህል ለውጥ የሚያስፈልገው ቬንደርስ እንላቸዋለን። ለሰርግ ግብአት የሚያደርጉ የሚሰጡ ሰርቪስ የሚሰጡ ሰዎችም መማር አለባቸው። በጣም ራሳቸውን ብዙዎቹ በቃ ያለኔ የለም ብለው የሚሉ አይነት አላቸው። የገንዘቡ መጠን እና የሚሰጡት ሰርቪስ ማይጣጣም አለ። እነዚህ ሁሉ እንደ ባህል የባህል ለውጥ መደረግ የሚፈልግባት ማንኛውም ሰርቪስ የሚሰጥ ሰው ወይንም እቃ የሚሸጥ ሰው ለሚያገለግለው ሕዝብ በትክክል ማድረግ አለበት። በቂ የሚመጣጠነውን ለተጠየቀው ለተከፈለው ገንዘብ በሰዓት ይሁን በጥራት ይሁን ማቅረብ መቻል አለበት። አሁን ታዲያ አሁን እንግዲህ አዘጋጅተሻል ብዙ ሰርግ፣ እንደ ዘመናዊ ሙሽራን ለማዘጋጀት በምታደርጊው ጥረት ያጋጠመሽ ችግር ምን ነበር ማለት እንችላለን? ጠቀስ ብታደርጊያቸው። በውጭ ሀገርም ለሚደግሱ እዚህ ሀገርም ለሚደግሱ ያው ደግስ ስርዓታችን መቼ ልክ ነው አንድ ነው። ስለዚህ ምን ገጠመሽ እንደው የሚለውን ነገር ነው። እንዳልኩ አንደኛ ነገር ጊዜ በጣም አስፈላጊ ነገር ነው፣ ከገንዘብ የበለጠ ብዬ እላለሁኝ። ሁለተኛ ገንዘብን
ለዚህ ጉዳይ የማወጣው ይሄ ነው ያህል ነው ብሎ መመደብን ይፈልጋል። ከዛ በኋላ ለእኔ ትልቁ ችግር የነበረው ከቬንደሮች ጋር የነበረኝ ችግር ነው። ምክንያቱም እንዳልኩ እኔ ብዙውን የኮርፖሬት ስራ ነው ኢቨንት የማደርገው። ይሄ ዴኮሬት አድራጊ፣ ዲጄ፣ እነዚህ አይነት ሰርቪስ የሚሰጡት ጋር ነው። አንደኛው ነገር ምንድን ነው የሚሰጡትን ስራ በዝርዝር መስጠት አለመቻል። አይተውህ ነው ዋጋ የሚሰጡህ እንጂ ምን አድርገው እንደሆነ አይደለም። ኮንትራት አለመኖር፣ ማድረግ የማይችሉትን ነገር ቃል መግባት፣ ቃል የገቡትን ነገር በትክክል አለመፈጸም፣ እነዚህ አይነቶች አይቻለሁ። አዎ ያ እንግዲህ ቆይ እንዳልኩ ለምሳሌ ዴኮሬተር አልኩ፣ ፎቶግራፈር፣ ዲጄ ወይንም ባንድ፣ ምግብ ሰሪዎች የሚሰጡ ቁጥርና እኛ ደግሞ ኮምፕሌን ማድረግ አንችልም። እዚሁ እናወራዋለን እንጂ ሄደን አንጠይቃቸውም። ግን ወደፊት እንደ ባህል እንዲሆን የምፈልገው አንዱ ነገር ምንድነው ከፍዬ አላረክልኝም ብዬ መክሰስ መቻል አለብኝ። እኔም መከሰስ መቻል አለብኝ። አንቺ አጋጥሞሽ አውቃ እንዲህ አይነት ነገር? አሁን በተለይ አሁን ስሰል በጣም ነው ያጋጠመኝ። ግን በእኔ ስራ ላይ እንዳልኩ ለዚህ ለሰርጉ ብቻ አይደለም፣ ሌሎችም ኢቨንቶች ላይ ምንድነው ግን የማደርገው በቃ ከሊስቴ ውስጥ ይወጣል ያ ሰው። ለምሳሌ ፕሪንት አድራጊ ቢሆንና ባለኝ ጊዜ ባያደርግ ወይንም ያሰብኩትን ነገር እኔ በምፈልገው ኳሊቲ ካልሰጠኝ የሚቀጥለው ታይም ስራ አልሰጠውም። የምትወስዳቸው መፍትሄዎች እንደዚህ ነው ማደርገው። በቃ ነግሬያቸው እንዲህ ስለሆነ አላደርግም። ግን ኮምፐንሴት የምደረግበት መንገድ ግን የለም። ምክንያቱም ብሌሙን ወስጄ ከስሬም ነው እኔ ምቀረው። ግን ወደፊት እንደዚህ መደረግ መቻል አለበት። ምናልባት አሁን ለወደፊት በተለይ ሰርግ ለሚደግሱ ሰዎች በጣም ብዙ ወጪ ስለሆነ የሚወጣው ይህንን ኃላፊነት የሚወስድ አይነት ባለሙያ ነው መቅጠር ያለባቸው። ምክንያቱም እነሱን ወክለን ነው የምናደርገው። ሁሉም ግን አሁን ኢትዮጵያዊ አባትና እናቶች ማድረግ ይችላል? አይችሉም። ለዚህ ነው ይሄ መጽሐፍ የሚያስፈልጋቸው። አሁን በልምድ አሁን በተለይ የአባቶች እና የእናቶች ተግባር ምንድነው? በሰርግ ላይ ምን ማድረግ አለባቸው? ባይቀጥሩም እንዴት ነው ልጆቻቸውን መዳር ያለባቸው? ኢቨን ባልና ሚስቶች ናቸው አሁን ደግሞ የራሳቸውም ናቸው እና ደግሞ ይሄ መጽሐፍ ምን እንደሚደግፋቸው በጣም ነው የሚደግፋቸው። እውነት ለመናገር ይሄንን መጽሐፍ እንደ ጊፍት አድርጎ ለሚጋቡ ሰዎች ወይም ደግሞ ለሚድሩ ሰዎች መስጠት እንትኑን ችግሩን እንደ መዝጋት ያህል ይቆጠራል። በየቀኑ እና በየቀኑ በየወሩ በየሰዓቱ በቅደም ተከተል ከ9 ወር በፊት ከ8 ወር በፊት ከ7 ከ6 ከ4 ከ3 ከ2 ከ1 ሳምንት በፊት ከአንድ ቀን በፊት የዕለት የሚደረገው ነገር ሁሉ ተጽፏል። ከዚህ ውጭ የሆነ ነገር ክሪኤቲቭ ሆነው ሊጨምሩበት ይችላሉ። ግን ቤዚክ የሆኑት ነገሮች በሙሉ ተደርገዋል። በቅደም ተከተል የትኛው መጀመሪያ ይደረግ ቀጥሎ ምን ይደረግ የሚለውን ነገር ባያስቡት እንኳን እንዲያስቡ ያደርጋቸዋል። እንደው የጀመሩት እንኳን አሁን እናንተ በምናወራበት ሰዓት የጾም ጊዜ ነው። በሚቀጥለው ሲዝን ልክ ሰርግ የሚያደርግ ሰው እንኳን ዛሬ ይህንን መጽሐፍ ገዝቶ ቼክሊስት ሊያደርገው ይችላል። አርጌዋለሁ ወይ አስቤዋለሁ ወይ ይህን ነገር ብሎ ማለት ይችላል። ስለዚህ ያ በደንብ ሁሉም ሰው አንዳንዴ ግን አሁን ለምሳሌ ሰው መቅጠር ውድ ይሆንባቸዋል ብለን እናስባለን። የሚከስሩትን ነገርና የሚያጡትን ነገር ሴቭ ማድረግ ደግሞ ብለህ ብታስበው ለባለሙያው የሚከፈለው ገንዘብ ምንም ማለት አይደለም። ስለዚህ በባለሙያ አዘጋጅተው በአቅማቸው ማድረግ ይችላሉ። ለዚያ ደግሞ ይህን መጽሐፍ እያነበቡ ነገር ምክንያቱም ውስጡ ለመጻፊያ ቦታ አለው፣ ለመመዝገቢያ ቦታ አለው። ቀብድ ስንት ተከፈለ? እቃውን የምረከበው መቼ ነው? የመጨረሻ ክፍያ መቼ ነው? ማን ነው የሰራው ይሄንን ስራ? ያ ሁሉ ነገር ደግሞ እንደ አልበም ቁጭ የሚያደርጉት ነገር ነው። የመደቡት ስንት ነበር ለአንድ ነገር፣ ፋይናሊ ደግሞ ስንት ነው የከፈሉት? ያንን ሁሉ ይቀመጣል። ልክ እንደ ሰርግ ፎቶግራፍ አልበም፣ ይሄም ታሪካቸው ሆኖ መቀመጥ የሚችል መጽሐፍ ነው። ስለዚህ ለደጋሾች ብቻ ሳይሆን ደግሞ የሰርግም ለሚያዘጋጁ ኢቨንት ለሚያዘጋጁ ባለሙያዎችም ተመጣጣኝ መመሪያ ማለት ይቻላል። ይሄ በደንብ አድርጎ ትምህርት ቤት ሄደው ከፍለው ከሚማሩት የበለጠ ይጠቅማቸዋል። ይሄ አስተምራለሁኝ እኔ አሁን ኢቨንት ፕላኒንግ እና ሰርግ ለብቻው ራሱን የቻለ ነገር አለው። ግን ኢቨንት ፕላኒንግ ያው ቤዚክ የሆነ ነገር አለው፣ ምን እንደሚፈልግ እንዴት ፕላን እንደሚደረግ ምናምን። ስለዚህ ማንኛውም በዚህ ሙያ ላይ መስራት ፈልጋለሁ የሚል ሰው ራሱንም ሊያስተምርበት ይችላል።
ኦልሬዲ እየሰራም ያለ ሰው ይጠቅመዋል ብዬ አስባለሁ። ስለዚህ ለባለሙያውም ለሰርገኞቹም ከመጣጣኝ መረጃ በተለይ እኛ ሀገር ዶክመንቴሽን ለማናቅ ሰዎች እንዳልኩ ምንም ዶክመንቴሽን የሚባል ነገር አናቅም። ያለፈው ሰርግ ስደግስ ምንድነው የተሳሳትኩት ብሎ ጽፎ እንደ ሪፖርት ይዞ የሚያደርግ የለም። ምክንያቱም ምንም እንኳንስ በፕራይቬት አይደለም የሶሻል ኢቨንትስ አይደለም ኮርፖሬት ኢቨንትስ ላይ የአፍተር ኢቨንት የሆነ ነገር ፖስት ኢቨንት ሪፖርት የለንም። ዶክመንት አናረግ ምን ነበር የሚቀጥል ያለፈው አመት ለምሳሌ አንድ ፕሮዳክት ላውንች አድርጎ አንድ ካምፓኒ መጨረሻው ምን ነበረ የሚቀጥለውን ፕሮዳክትን የዛሬ አመት ምናምን ባረግ ምንድነው ከዚህ የተማርኩት ብሎ ሪፖርት የሚይዝ የለም። ስለዚህ ይሄ በጣም ይጠቅማል ይሄንን ለማድረግ። ምን አለ ቀድመሽ ብትጽፊ ጥሩ ነበር ነው ሳላገባ እንደገና ግባ ታዲያ ደግስ እንደገና መታደስ ታዲያ እንደዛ አደርጋለሁ። አይ በቅርቡ ደግሞ የሚያገቡ ጓደኞች አሉ። ስለዚህ መጽሐፍ ሰጣቸው። አሪፍ ስጦታ ነው። አንቺ ያው እንግዲህ በ20 ዓመትሽ ሰርግ ነበረሽ። አዎ የሰርግሽ ዕለት እንዴት ነበረ ነው ከመጽሐፍ ከጻፍሽ አንፃር? አሁን ትጠየቂያለሽ። ሰርግሽ እንዴት አለፈ ያን ጊዜ? ይኸውልህ እኔ እሱ ነው የሚገርመኝ። እንዴት አድርገው ደገሱት እናትና አባቴ ብቻቸውን። እኔ እንደ አሻንጉሊት ልብሱን ለብሼ ቁጭ ነው የተደረግኩት። ስለዚህ ምንም የማውቀው ነገር የለም። የማውቀውና የማረሳው ነገር ግን ምን ነበር እንዳልኩ በዛን ጊዜ ሰርግ ስላልነበር ባይ ዘ ወይ ሰርግ አይቼ አላውቅም። ከዛ በፊት የራሴን ሰርግ ነው ያየሁት። አዎ ከኔ በላይ ያለ ሰው ዘመድም ምንም ሲያገባ አይቼ አላውቅም። ሰርግሽን የመጀመሪያ ቀን ሰርጌን ያየሁት ሰርግ ያየሁት የኔን ሰርግ ነው። ይገርማል ማለት። አዎ ግን ስለማግባት አውቃለሁ። ምክንያቱም ኤክስፔክት እደረጋለሁ። እንዳልኩ ሴት እኔ ብቻ ነኝ። እናቴ ደግሞ ትዳር በጣም ነው የምታምነው እና ማግባት እንደማገባ ነው እየተነገረኝ ያደግኩት እና እንደማገባ አውቃለሁ። እንደውም ጓደኞቼ ሃይ ስኩል ምናምን እነሱ ስለ ውጭ መሄድ መማር እንዲህ ስራ ምናምን ሲሉ እኔ ባል አግብቼ ነው የምለው። ሁሉም ነገር ከባል ጋር የተያያዘ ነው መመኛው የነበረው ነገር እና አንዳንዴ የምትፈልገው ነገር ራሱ ይመጣል መሰለኝ። እና የሰርግሽ ዕለት የምታስታውሻል? ማስታውሰው ነገር ጥሎሽ በጣም በቃ በእውነት በደንብ ጥሎሽ ተደርጎልኝ ነው ያገባሁት ማለት እችላለሁኝ። እና በቃ በጣም ነው ደስ ያለኝ። ማአት ያ ሁሉ ነገር የኔ ሲሆን የመጣልኝ ነገር በሙሉ በጣም። ስለ ጥሎሽ ቀደም ብለሽም አታውቂ ነበር? ያው የሰርጉ ሰሞን ሲወራ እና እንድመርጥ ካታሎግ ተላከልኝ። ሙሽራ ልብሴን ምኔን መምጣት ያለባቸውን ነገሮች ሁሉ ሊስት አድርጌ ነው የላኩት። የምፈልገውን ነገር ከነ ጸጉር ጌጤ ምኔ ያልቀረ የቀረ የተረሳ ነገር ጃንጥላ ተረሳ ተብሎ አሁንም ቪዲዮ ላይ በጣም የሚያስቀው እንዴት አይነት ክርክር ነበረ። እና ለምን መኪና እንዳላሉ አላቅም። ጃንጥላ ለምን እንዳሉ ለየታለ መኪናው ለምን አላሉትም? ጃንጥላ ነው የተረሳው። ጃንጥላ ነው የተረሳ የተባለው። ምን ወር ነው ያገባሽ ያን ጊዜ? ምን ወር ነበር ያገባሽው? ጥር ጃንጥላ የተረሳው ለሙሽሪት ጃንጥላ ነው። ዝም ብሎ በቃ እንትን ነው ያኔ ዝም ብሎ መዓት ነገር ነው የሚመጣው በሙሉ። ለሴት ያስፈልጋል የተባለውን ነገር ነው በሙሉ የመጣው። ይኸውልህ አሁን ደግሞ እኔ የቀየርኩት እኔ ልጅ ላይ ደግሞ ይሄንን ነው። ምክንያቱም ያ ማለት እኔ እውነት ነው ተማሪ ነኝ፣ ምንም ነገር የለኝም። ስለዚህ የሚያስፈልጋትን ነገር ሁሉ አምጣ ቢባል ያባል ያንን ሁሉ ለማሳየት ኢትስ ኦኬ። ልጅ ላይ ግን ለሙሽራው እናት ሁሉ ነው የነገርኳት። እኔ ጡት ማሳጃ ፓንት ብዬ ልብስ መቁጠር አልፈልግም። ምክንያቱም ልጄ ካን አፎርድ ቱ ባይ ዳት። ኦኬ እሱ ቢመጣልኝ እንደ ስድብ ነው የምቆጥረው። ልጅ አላጣችም እሱን። እኔ ግን ልጄ እንዲኖራት በፈልገውና ጥሎሽን የማምንበት ነገር ምንድን ነው? ጥሎሽ ለሴቷ የሚሰጠው በችግር ጊዜ የሚጠቅማትን ነገር ነው። አንድ ነገር እንግዲህ ድሮ ሴቶች ስራ የላቸውም አይደለ? ስለዚህ ባልየው አንድ ችግር ቢገጥመው ቢታመም ቢሞት ለልጆች ማሳደጊያ የሚሆን ቅርስ እንዲኖራት ነው ጥሎሽ የሚሰጠው። ለዛ ነው እንዴ? አዎ እኔ እስከማውቀው እንደሱ ነው። ስለዚህ አሁንም ያልኩት ምንድን ነው ልጄን እንደዚህ አሳድጌ እዚህ ደረጃ ድርሼ ስሰጣችሁ የሚመጥናት ስጦታ እፈልጋለሁ። ግን ያ የሚመጥናት ስጦታ የዴይ ቱ ዴይ ልብሷና ጫማዋ አይደለም። እና ምን ትጣልላት እንዴ? ጌጥ የሰርጉ ቀን ምንድን ነው የምታረገው? ሰው ዋጋ ያለው ጌጥ እንዲሆን ፈልጋለሁ። ስለዚህ እያንዳንዱ 8 ሚዜ ነበር የነበራቸው። እሷም 8 እሱም 8 እና 8ቱም 8 ነገር ይዘው ነው የመጡት። ግን አንድ ነገር ነው የያዙት። ሙሉ
የሙሽራ ቀን ከላይ እስከታች፣ ሙሉ የመልስ ቀን ከላይ እስከታች ማለት ልብሱ ምናምን ተወው፣ ጌጡ ምን ቫልዩ አለው? ምን አይነት ነው? እሱ ነው እንግዲህ ለእኔ ጥሎሽ ማለት እንግዲህ አድጎ ዘመናዊ ሲሆን ይሄ ነው መሆን ያለበት እንጂ ተጣለቅ በደንብ። አዎ አሪፍ ነው። እድለኛ ልጅ ናት። ታዲያስ ዘመናዊ ናት ያላለች። ታዲያስ አሁን እናትሽ ዘመናዊ ነበሩ፣ አንቺ ዘመናዊ ሆንሽ። ሆፕፉሊ ደግሞ ልጅሽም ግን እስካሁን ድረስ እናቴ ላይ የደረስንባት አይመስለኝም። በጣም ዘመናዊ ናት። በጣም ለዚህ አገር ለዚህ ዘመን የምትመጠን አይደለችም። በጣም በብዙ ነገር አድቫንስ ናት። ኦኬ በልጅነቷ ዝነጣው ምኑ እንዳለ ሆኖ ግን የአስተሳሰብ ዘመናዊነት ነው ምልህ። በጣም ልዩ የሆነ አመለካከት ነው ስለ ህይወት ያላት። በጣም የሚገርምሽ ስለሷቸው ነገር ለየት የሚያረጋት ነገር ለምሳሌ አንደኛ እንደ እሷ እድሜ ሴቶች ባላግብቻለሁ፣ ልጆች ወልጃለሁ፣ ስራዬ በቃ ልጅ ማሳደግ ነው ብላ አልተቀመጠችም። ትማር ነበር። እኔ ሃይ ስኩል ሆኜ እናቴ ኮሜርስ ትማር ነበር። ስለዚህ እኔ የልጅነት ጭንቅላት ውስጥ ትምህርት ማቆም ወይንም ደግሞ የሆነ እድሜ ላይ ደርሶ አለመማር ማለት ላስበው የምችል ነገር አይደለም። ስለዚህ ነው አሁንም ተማሪ ነኝ። አሁን ዛሬ ክላሴን ሚስ አድርጌ ነው አንተ ጋር የመጣሁት። ስለዚህ አንድ እሱ ነው እንግዲህ ይሄ ዘመናዊ የሚያረጋት ነገር የምልህ። ለምሳሌ አሁን በቅርብ ምን አረገች መሰለህ? እንግዲህ በጣም ኃይለኛ አስም ነበራት። እንደውም ግን ስራ ትታ ቤት ቁጭ ስትል የዶሮ እርባታ ትምህርት ተማረች ሄደ። እንግዲህ አሁን ዶሮ በጣም ቆሻሻ የሚሸት ምናምን ነገር ነው አይደለ? ግን ብላ ግቢዋ ውስጥ በ10 ዶሮ ጀመረች። ከ10 ወደ 20 ከ20 ወደ 40 ሄዱ እና እንዴት እንደምትንከባከባቸው ባይ ዘ ቡክ ነው የተሰጣትን ነገር በደንብ ምን እንደሚያስፈልጋቸው ምን እንደሚታከም በቃ ትልቁ ስራዋ ለነሱ ሄዳ የትናይ ድረስ ነድታ መኖ ገዝታ መታ የሚያስፈልጋቸው ምናምን እንቁላሉ እንዲሆነው እንዲህ ስለሆነ ነው እንደዚህ የሆኑት እንዲህ ስለሆነ ነው ብላ በደንብ ሳይንቲፊክ በቃ ጥናት ነው የምታረግባቸው። እሱ ብቻ አይደለም፣ በጣም ደግሞ ለኮሚኒቲዋ ደግሞ የምታስበው ነገር አለ። አሁን የእንቁላል ዋጋ ሌላ ቦታ 10 ብር ከሆነ እሷ ጋር 8 ብር ነው የሚሸጠው። በጣም ነውር ነው ትላለች። ግፍ ነው። ለምንድን ነው ጎረቤቶቼ ርቀው ሌላ ቦታ መሄድ ያለባቸው? ስለዚህ በቃ እንኳኩተው 2 እንቁላልም ቢሉ 2 ሞራል ያስባሉ ማለት ነው። በጣም ሁለቱም የሚገርምህ እናቴም አባቴም በዚህ በጣም የተለየ ሀሳብ ያላቸው ናቸው። እንደው እንደ ምሳሌ ለሌላ ሰውም ያስተምራል ብዬ ልንገርህ። እንዴ ግቢ ውስጥ ሌላ ቤት ሰሩና ማከራየት ጀመሩ። ከዛ አንድ የሆነ ሰው አለን ሁላችንም እያወራን ታክሱን ለቀበሌ ስንት አላችሁ? ማነው ያከራየሁበት ምስል በተከራየው ዋጋ አሉት። ከዛ እንዴ ለምን አሁን እኮ ታክስ እንዲህ ንብስበስ ማሞል መንፈስ ቅዱስ ነው ያሉት። በቃ ታውቃለህ አለው አባቴ፣ እኔ እኮ አይኔን ሄጄ ኦፕሬሽን የተደረግኩት ሚኒሊክ ሆስፒታል ነው። ስንት ብር እንደከፈልኩ ታውቃለህ? እንደዚህ እኮ አድርጎ ነው ታክስ ተከፍሎ በሚገኘው ገንዘብ ነው እንደዚህ የታከምኩት። ያው በትንሽ ገንዘብ እንዲህ ብለው የሚያስቡ ሰዎች ናቸው። በጣም ዘበናይ ናቸው። በጣም ዘበናይ ናቸው። አዎ በጣም የሚያውቃቸው ሰው ሁሉ የሚመሰክረው ነገር ነው ይሄ። በጣም ጥሩ ነው። አሁን ላንቺ ማለሽ ስለናም እነሱ በጣም ትንሽ ስለ ኢንተሪየር ዲዛይን እናውራ። እንግዲህ ብዙ ኢንተሪየር ዲዛይን አለ። ምናልባት እንደው በቃ በጣም ጎበዝ ኢንተሪየር ዲዛይነር ያደረገችው እንድትባል ካርክሻቸው በጣም በጉል የምትጠቅሻቸውን ነገራቸው። ምናልባት አንኳኩቶ ወደ አንቺ ሊመጡ እኔም ቤቲን አንቺ ጋር እንዳሰራ በደንብ ና በጣም እንግዲህ 14 ዓመት ነው። ብዙ ነገሮችን ዲዛይን አድርጌያለሁኝ። ግን በተለይ ኮርፖሬት አሁንም በጣም ደስ ይለኛል የኮርፖሬት ስራ። ምክንያቱም እኔ ከኮርፖሬት ወርልድ አይደል የመጣሁት። ደስ ይለኛል ቢሮዎች፣ ለምሳሌ እኔ ቢሮዬ ቢሆን እንደምፈልገው የሚመች ወንበር፣ ቆንጆ ሽንት ቤት፣ ነው ጥሩ ፋይል ሲስተም ያለው መስሪያ ቤት ቢኖርልኝ ደስ ይለኛል። ያ ብዙ ነገር ይነግረኛል። ምክንያቱም ሰው በመስሪያ ቤቱ እንዲኮራ፣ ብዙ ሰዓት ቢሮ ውስጥ ቢያሳልፍ እንዳይጠላው፣
ጥሩ ምሳ መብያ ካለው ምሳ የሚያሞቅበት ካለው እንደዚህ ብዬ ነው ማስበው። እና ኮርፖሬት ኦፊሶችን ዲዛይን ማድረግ ደስ የሚለኝ እነዚህ ናቸው። እንደው በዋናነት እንደው ቢጎበኝ ደስ የሚለኝ በጣም ግሩም የሆኑ ክላይንቶች እስካሁን ድረስ 2016 ነው ያደረኩት። ያንን ዛሬ ብትሄድ እኔ ዛሬ ያኔ እንዳደረኩት ነው የምታገኘው። ሰርቼ ከጨረስኩ በኋላ ለሰራተኞቻቸው ራሱ እንዴት ቴክ ኬር ማድረግ እንዳለባቸው እንደ ሾርት ትሬኒንግ እንድሰጥ ሁሉ አድርገውኛል። እና 8 ፎቅ ነው። ከቤዝመንት ጀምሮ ነው የሰራሁት። እያንዳንዱን ዕቃና እንደ በሙሉ ያለውን የቢሮ ዕቃ ሁሉ ከውጭ ገዝቼ ያመጣሁት እኔ ነኝ። እዚህ መጥቶ ሲገጣጠም የህንፃው ባለቤቶች ደግሞ ሌሎች ናቸው። እና መጀመሪያ ደንግጠው ነበር ሳስፈርስ እዚህ ጋር ግርግዳ በዚህ ቀላቀል ምናምን ስለ ቤቱን አፈረሹ ምናምን ሲሉኝ ነበር። ግን የመጨረሻው ውጤት በጣም በጣም ደስ የሚል ነበረ። የት ነው? ABIG ይባላል ካምፓኒው። ልክ ከጂቲዜድ ፊት ለፊት ነው ደግሞ አሁን ኢሲኤ ፊት ለፊት ነው ያ ቢልዲንግ። እና ከእያንዳንዷ አትክልት ከእያንዳንዷ ቆሻሻ መጣያ ጀምሮ ነው ዲዛይን ያደረግኩትና እዛ ላይ ለምሳሌ ማደርስ ሩም አድርጌያለሁ። ለምን ልጆች ያሏቸው እናቶች ነበሩ ሰራተኞች፣ ስራ እስኪወጡ ድረስ እዛ ልጆቻቸውን የሚያቆዩበት ማለት ነው። የስታፍ ዳይኒንግ አለው። ምን አለው እነዚህ ነገሮች ሁሉ ያማል። አንዱ መኮራበት ነው። ሌላው የቪአይፒ ተርሚናል ነው። የኢትዮጵያን ኤርላይንስ የቦሌ ኢንተርናሽናል ኤርፖርት ቪአይፒ ተርሚናል 5 ዓመት የፈጀ ፕሮጀክት ነው። እና የቀጠሩኝም ደግሞ ኤርፖርቱን ኤክስፓንሽን የወሰዱት የውጭ ሀገር ካምፓኒዎች ናቸው። የሀገር ውስጥ ካምፓኒ አይደለም የቀጠረኝ። እና እነሱ ናቸው እኔን ሰብ ኮንትራክት አድርገው ያን ዲዛይን እንዳደርገው ያደረጉኝ። በጣም ብዙ የተማርኩበት ነው። ከብዙ ትልልቅ ድርጅቶች ጋር አብሬ የሰራሁበት ነው። በጣም የምኮራበት ነው። ኦፊሻሊ ያለመመረቁ እንዲታይ በደንብ አላረገውም መሰለኝ። ከብዙ በጥቂቱ ስራዎችን የቃኘ ይመስለኛል። ስለዚህ አንዳንድ እንደው ስላንቺ ልጠይቅና እንደው ሰሎሜ ዳኛቸው የህይወት ፍልስፍና ምንድን ነው? የህይወት ፍልስፍናሽ? አንደኛው ራስን መሆን፣ ማንንም ሰው ለመሆን አለመሞከር። ሞክሬም አላውቅም። በጣም ነው ራሴንም ወዳት። ሰው እኔን ቢከተለኝ ነው እንጂ እኔ ሰውን ብከተል አልፈልግም። ሁሉ ነገር ልክ ስለሆንኩኝ ነው ማለት አይደለም። ግን መማረውን ነገር እማራለሁ፣ ራሴን አሻሽላለሁ። ግን በተቻለ መጠን ኦሪጂናል ሰሎሜ መሆንን ነው የምወደው። አንደኛው ይሄ ነው። ሁለተኛ ማንም ሰው በእኔ እንዲያዝን አልፈልግም። በጓደኝነት ይሁን በሰራተኛና አሰሪነት ይሁን በምንም የማገኘውን ሰው ሁሉ እኔን ሲያስብ ስማይል አድርጎ እንዲያስብ ነው የምፈልገው እንጂ ብሎ እንዲያስብ አልፈልግም። ስለዚህ በተቻለኝ መጠን ለማንም ሰው እኩል፣ ለማንም ሰው ደግሞ ማድረግ የምችለውን ገንዘብ መስጠት ማለት አይደለም፣ ግን ሙሉ ትህትናዬን፣ ሙሉ ፍቅሬን፣ አክብሮቴን መስጠት ፈልጋለሁኝ። ብዙ ነገር ወዳለሁ። ቆንጆ ምግብ ወዳለሁ፣ ቆንጆ ልብስ ወዳለሁ፣ ትራቭል ማድረግ ወዳለሁ፣ ቆንጆ ጌጦች ወዳለሁ። አዎ በተለይ ትራቭል ማድረግ በጣም ወዳለሁ። ጥሩ ነው ትራቭል ማድረግ። በጣም ከማንም ኮሌጅ እና ዩኒቨርሲቲ የበለጠ በመሄድ ትራቭል በማድረግ በማጓዝ በጣም ነው። በጣም ብዙ ነገር እንድታሰፋ ያደርጋል። በጣም መጣላው ነገር ሰው ብልጥ ሊሆንብኝ ሲሞክር በጣም ብዙ ነገሮች አላየሁም አልሰማሁም ብዬ ማለፍ መችል ሰው ነኝ። ግን በጣም ጥንጥ ነገር ብልጥ ነኝ ብሎ ለማድረግ ሰው ከሞከረ አለቀ አለቀ። በህይወትሽ የማትረሺው አጋጣሚ እስካሁን ባለሽ የስራ ተሞክሮ? ስራዬን በተመለከተ በህይወት ዘመንሽ? ፓስፖርቴ ቦርሳዬ የጠፋበትን ዕለት አረሰው። ምንም ነገር ሳይኖረኝ ሁሉ ነገር ሲጠፋ እሱን ጊዜ መቼም ማረሰው። የት ነው የጠፋው? ሚላን ጣሊያን። ውጭ ሀገር? እንዴት ነው ያስታውሽኝ? እሱ ደግሞ እንግዲህ እንዳልኩ በተቻለኝ መጠን ሙያዎችን ለማሳደግ ኢንተርናሽናሊ ማገኛቸውን ነገሮች ሁሉ አደርጋለሁ። ሴሚናር ሲኖር፣ ኤግዚቢሽን ሲኖር፣ ምን ሲኖር እሄዳለሁ እና
ሌላ ጣሊያን ሀገር ውስጥ ቤርጋሞ የምትባል ከተማ አንድ ትሬድ ፌርም ሴሚናርም ነበር እና ለሱ ነበር የሚሄደው እና ያው በኢትዮጵያን ኤርላይንስ ሄድኩኝ ሚላን። ጠዋት ነው የገባው ፍላይቱ። ሆቴል ሄድኩኝ። 4 ስታር ሆቴል ነው። ቀድሜ ቡክ ያረኩት ነው። ከሰዓት በኋላ ነው ሩም የሚሰጥህ ሙሉ ስለሚሆን ሰው ሻንጣዬን እዛው ኮንሴርጅ ተውኩ። ትንሽ ብቻ ቦርሳዬን ይዤ ከተማ ወጣሁ። ሚውዚየሞች ሳይ ምን ስል ዋልኩ። ራቴን በላው። ምን አረኩ። ከዛ ሲም ካርድ ገዛው። ሆቴል የተመለስኩ። ሩሜ የተሰጠኝ። ስልኬን አስገብቼ ምን ብዬ ደዋውዬ ደህና ደርሻለሁ ብዬ ለቤተሰቦቼ ተኛው። ጠዋት ብዙውን ጊዜ ጠዋት ቁርስ አልበላም፣ ግን አሁን ውሎዬን አላቅም። በትሬን ነው የሚሄደው። ስለዚህ ቁርስ ልበላ እዛው ሆቴል ውስጥ ወረድኩኝ፣ ቁርስ መብያ ቦታ እና አሁን ስወርድ ሻንጣዎቼን እዛው ትቼ የእጅ ሻንጣ አለኝ፣ ዋና ሻንጣ አለኝ። ሌላው ትልቁ ቦርሳዬ ትላንት ያስኳትን ትንሽ ቦርሳ እዛ አርጌ ይዤ ወረድኩኝ። እንትኔ የሩሜ ቁልፍ ግን ጃኬት ኬስ ውስጥ ብርድ ጊዜ ነበረ። ጃኬት ኬስ ውስጥ አድርጌ ሄድኩኝ። ከዛ ልክ ስደርስ ቡፌ ጋር ሄድኩ። መፈልገውን አነሳው። መቀመጫ ፈልጌ ሳስቀምጥ ቦርሳዬን እዚህ ጋር አረኩ። ጃኬቴን ወንበሬን አለበስኩኝ። መብላት ጀመርኩ። ስለዚህ ሌላ ነገር ሲመጣ አየሁኝ፣ አዲስ ምግብ። እሱን ላነሳ ሄድኩኝ። አንስቼ መጣው፣ ጨረስኩ። ከዛ አሁን በልቼ ጨርሻለሁ። ተነሳው፣ ጃኬቴን ብድግ አረኩ። ቦርሳዬ የለም። መሬት ነው ያስቀመጥኩት። የትን ሌላ ወንበር ስበው አስቀመጡልኝ። ግራ ገባኝ። ማለት ብዙ ትልቅ ሩም አይደለም ብሬክፋስት ሩሙ። ከዛ ደረጃ ነገር አለው በሩ ጋር። እዛ ጋር ቆሜ የሁሉንም ሰው ወንበርና ጠረጴዛ ማየት ጀመርኩ። ምክንያቱም ትልቅ ቦርሳ ነው። የለም ወንበር ስር ምናምን ያለው። ከዛ መንቀጥቀጥ ጀመርኩ። በቃ የለም ቦርሳዬ። ከዛ የሮጥኩ ሪሴፕሽን ሄድኩኝና ካሜራውን እንትን አድርጉልኝ፣ ያዙልኝ። ቦርሳዬን እንዳለ ተሰርቋል። ቀስ በይ አትጩሂ፣ ሌሎች እንግዶች እንዳይሰሙ። ተናደድኩ በጣም። በቃ ማልቀስ ጀመርኩ። እምባዬ ይወርዳል፣ ሰውነቴ ይንቀጠቀጣል። ምንም ነገር የለኝም። ስልክ የለኝም፣ ፓስፖርት የለኝም፣ ገንዘብ የለኝም፣ ምንም የለኝም። እንደው በአጋጣሚ ስልክ የበሬ ቁልፍ ኪሴ ውስጥ አለ እንጂ እሱም ቦርሳዬ ውስጥ ቢሆን ኖሮ ይጠፋ ነበረ። ወዲያው ጭንቅላቴ ውስጥ የመጣልኝ ክሬዲት ካርዴን ብሎክ ማስደረግ አለብኝ፣ መዝጋት አለብኝ። የሮጥኩኝ ክፍሌ ሄድኩኝና አይፓድ አለኝ፣ እሱን አወጣው። አትሊስት እሱን በኢሜይል ዘጋው። ከዛ ቀጥሎ በቃ ጠፋብኝ። ማን ጋር ምን ማድረግ እንዳለብኝ ሁሉ ጠፋብኝ። ውጭ ሀገር ነው፣ ሰው ሀገር ነኝ። ደግሞ ብዙ እንግሊዝኛ አይችሉም ጣሊያኖቹ። በጣም በቃ ደነገጥኩኝ። በቃ ምን እንደማደርግ አላውቅም። ከዛ ሌላ ትዝ ያለኝ 2 ጊዜ፣ የእውነቴን ነው 2 ጊዜ ነው ያየሁት ይህንን ሰውዬ። እዚህ ሀገር መጥቶ ጣሊያናዊ፣ እሱ ኢንጂነሪንግ ስራ የሚሰራ ነው እና ኢንቴሪየር ዲዛይነር ፈልጎ ቢሮዬ መጥቷል እና 2 ቀን ተገናኝተናል በስራ። እሱ የላከልኝን ኢሜይል ፍለጋ ገባሁኝ። አይኖ ዳት ሮም እንዳልሆነ ምናምን ትዝ ይለኛል፣ ምን እንደሆነ ከተማው አላቅም። እዛ ከኢሜይሉ ስር አለ ስልክ ቁጥሩ። ሪሴፕሽን እንጂ ደውሉልኝ ለሱ ሰው አልኩኝ። ደወሉልኝ። ከዛ ምንድነው ሲለኝ እንዲህ ሆኛለሁኝ። ስለ በጣም ደነገጠ፣ አዘነ። እኔ ያለሁበት ከተማ 1 ሰዓት ተኩል ነው ነድቼ አንቺ ጋር ለመምጣት፣ ግን እመጣለሁኝ እና በቃ እዛው ጠብቂኝ ምናምን አለ። እነሱ ደግሞ ፖሊሶች ይመጣሉ። ፖሊሶቹ ሲመጡ ነው ካሜራውን ወስዶ ማየት የሚቻለው። እስከዛ ቁጭ በይ ተብዬ በቃ እኔ አለቅሳለሁ። ከዛ አይ እኛ እንሂድ እንውሰድሽ ተባለና በመኪና ወደ ፖሊስ ጣቢያ ይዘውኝ ሄዱ። ፖሊስ ጣቢያ ስንደርስ አለ ማሽን ቁጥር የሚሰጥህ፣ ቁጥር ይዘህ ተራ ነው የምትጠብቀው። የሌላ አይነት ክራይም የለም፣ የማይመጣ አይነት ነገር የለም። አበሻ ሁሉ አገኘሁኝ። ኤርትራዊ ተፈንክቶ ደምቶ እንደዚህ ይዞ ሊከስ የመጣ ተደባድቦ። ከዛ ፖሊሱ ጋር እዛው ቆሜ ቁጭ ብዬ ደረሰ ሰውየው። ጥሩ አስተርጓሚ ኖረኝ ማለት ነው። ያስተረጎመ እሱ ምንድን ነው የጠፋብሽ? እያንዳንዱ ዕቃ ቦርሳ ለማስታወስ እየሞከርኩኝ ማአት ነገር ነው የጠፋ። ጥሎሽ ከተሰጡኝ ነገሮች ሁሉ ይዤ የሄድኳቸው ጌጦች ጠፍተዋል። በጣም ያሳዝን ነበረ። ተሰርቄ ሰው ነው የሰረቀኝ። ከዛ ብቻ ተደርጎ እሱን ይዘን እዛው ሆኜ ሌላ ምንድን ነው ያደረግኩት ነገር፣ ይሄንን የቪአይፒ ተርሚናል ስሰራ ከውጭ ጉዳይ ተወክሎ የኔን ዲዛይን እንዲገመግሙ 1-4 ጊዜ ፕሬዘንቴሽኖች አድርጌያለሁኝ ዲዛይን ኮንሴፕቱን እና
የነበረ ሰው ነበርና ትዝ ይለኛል ያ ሰውዬ እና somehow he's my friend on Facebook እና አሁን አርብ ነው እንግዲህ ይሄ ቀን በአርብ ቀን ይሄ ሰው እንደዚህ አይነት ፖዚሽን ያለው ውጭ ጉዳይ የሚሰራ ሰው ያያልን ብዬ ኤክስፔክት አላረኩም እንደው እድለኛ ስለሆንኩኝ ነው ቴክስት አደረኩለት ፓስፖርት ተሰርቋል እንዲህ ነው ሚላን እንዲህ የሚባል ሆቴል ነው ያለሁት ብዬ የፌስቡክ ሜሴንጀር ላይ ነው የላኩት ምክንያቱም ሌላ ኮንታክት የለኝም አላቆም አንድ ቀን ነው ያየሁት አንድ ቀን ነው የተያየ ነው ከዛ ያንን ወዲያውኑ በሪሴፕሽን ስልክ ተደወለልኝና ከኢትዮጵያ ኤምባሲ ትፈልጊያለሽ ተባልኩኝ ስለህ ከሮም ኢትዮጵያ ኤምባሲ ነው ምንደውልልሽ አቶ ከሌ አምባሳደር ከሌ ናቸው ለካ አሁን አላውቅም ነበር እኔ አምባሳደር ከሌ ናቸው የደወሉልን እንዲህ ብለው ነገሩን በጣም ነው ምናዝነው ተረጋጊ አይዞሽ በቃ እንደምንም ብለሽ ብቻ ሮም ነይ እና እንትን እንሰጥሻለን ለሴ ፓሴ እንሰጥሻለን በቃ ምናምን ብለው አጽናኑኝ እሺ እንግዲህ እና የፖሊስ ሪፖርቱን ይዘሽ ነይ ያኔ እንግዲህ ፖሊስ ጋር ሄድኩኝ ያንን የፖሊስ ሪፖርት ያዝኩኝ አሁን ይሄን ሰውዬ 1 ሰዓት ተኩል ነድቶ ነው እኔ ጋር የመጣው እንደገና 6 ሰዓት እየነዳን ሮም ሄድን ባይ ዘ ታይም እዛ ስንደርስ ከምሽቱ 1 ሰዓት ነው አርብ ቀን ነው ለኔ ብለው ሳይወጡ ቁጭ ብለው እኔን ነበር የሚጠብቁት ስታፎቹ ይገርም ታሪክ በጣም እና አረሳውም ኢትዮጵያን ኤርላይንስም አልተገኘም ግን ሆቴሉ ኮምፐንሴሽን ብሎ ብር ሰጠኝ ግን ምንም አይመጣጠንም ህይወትሽ ያስደስተሽ ቀንስ በህይወቴ ያስደሰተኝ ቀን አንዱ የልጄ ሰርግ ሁለተኛ ወደ ኋላ ደግሞ ሲሄድ የልጄ የወንዱ ልጄ ግራጁዌሽን እና የኔ ግራጁዌሽን አንቺ በምስትመረቂ እሱ እኔ በማስተርሴን በቢዝነስ አድሚኒስትሬሽን እሱ ደግሞ ዲግሪውን በኤሌክትሪካል ኢንጂኒሪንግ ኮምፒውተር ሳይንስ ኢንጂኒሪንግ አንድ ቀን ነበር ምረቃችን ደስ ያለ ቴንክ ዩ ምንድን ነው የምትወጂው ምግብ እኔ ምግብ ምጠላው የለም ግን የጣሊያን ምግብ በጣም ወዳለሁ ቴላቴሊ ላዛኛ ምንም ነገር የጣሊያን ኬኩንም ዳቦውንም ቂጣውንም ወዳለሁ ብዙ ሰው ይላል እንትንስ ምንድነው የምትወጂው ሙዚቃ ብዙ ክላሲክ ነው የምወደው ኢንስትሩሜንታል ሙዚቃዎች ነው በጣም የምወደው ሙዚቃ ለአዳምጥ ብዬ ካዳመጥኩኝም እንደሱ ነው ማዳምጠው ግን ሙዚቃ ስሰማ የሚያስደንስ ከሆነ ወይም እስክስታ የሚያስብል ከሆነ መቀመጥ አልችልም ከኢትዮጵያስ ሙዚቀኛ ማን ታደንቂያለሽ የማን ታደንቂያለሽ እኔ ብዙ ወደ ትዝታ ነገር ነው እንግዲህ ሙዚቃ የሚስበኝ ስለዚህ የመሐሙድን ወዳለው የአለማየሁ እሸቴን ወዳለው ከአዳዲስ ዘፋኞች የሚካኤል በላይነህ እንወዳለው ግን መረጭ ከኢትዮጵያ ሙዚቀኞች ብትለኝ ግን ግርማይ ፍራሽዋ ነው የምልህ እሺ እድር አለሽ አዎ እድር አይደለም ማህበር ከቀብርና ከሀዘንና ከደስታ ጋር ያለው እድር የለሽም እዚሁ ላይ እንረዳዳለን ሰው ከሞተበት ማህበርተኛችን ሄደን እናስተዛዝናለን ምግብ እንሰራለን የተመላለስን እንጠይቃለን ማህበር ነው አንቺ ማህበር ነው ማህበር ነው እቁብ ኖሮኛ አያውቅም የለኝም ብዙ ስለ ገንዘብ ቫሉ አላውቅም ስፖርት ዮጋ ወዳለው ሌላ እንደዚህ ያሉ አዳዲስ ስትሬችንግ ምናምን እንደነሱ አይነት ስፖርቶች ወዳለው ጂም ላይ የጂም እቃ ላይ መስራት ምናምን ብዙ ግድ የለኝም የመጨረሻ ጥያቄ ላድርገው ወደፊት ምንድን ነው የምታስቢው እንግዲህ ቀሪ ዘመንሽን ምን ለማድረግ ሞክረሽ አንደኛው ይሄ ዘበናዊ ሙሽራ የሚለው መጽሐፍ በጣም ብዙ አይኔን ገልጦልኛል ስለዚህ የማውቃቸውን ነገሮች በጽሁፍ ማስተላለፍ እንዳለብኝ እንደ ግዴታ ማርጌ እንዳየው አድርጎኛል አዲስ አሁን ከኢንቴሪየር ዲዛይን ከኢቨንት ፕላኒንግ ስራ ውጪ የማስተማር ጀምሬያለሁ እና እንግዲህ ተማሪዎቼ እንደሚሉኝ ጥሩ አስተማሪ ነሽ ስለሚሉኝ ማስተማር ሌላ ማላቀው ስጦታዬ ነው እንድል አድርጎኛል በሱ እንደምቀጥል አምናለሁኝ ግን ከሁሉም በላይ እነዚህን 2 ስራዎች ሴቷ ልጄ እንድትቀጥልበት እመኛለሁኝ እንዲሁም የሚቀር ነገር እኔ እስካለው ብቻ የሚሰራ ነገር ሳይሆን ስር ያለው ወደ ልጅ የሚተላለፍ አይነት ስራ እንዲሆን እንመኛለሁ
በህይወት ዘመንሽ ምን ማድረግ ነው የምትፈልጊው? ከዚህ እንደው በቃ አሳካዋለሁ ታስቢ? የራሴን የልጅነት ምኞቶች ብዙ እንግዲህ እንዳልኩ ጋዜጠኛ መሆን እፈልግ ነበር። ከዛ አክተር መሆን ወድ ነበር፣ ፈልግ ነበር ቲያትር መስራት ምናምን። ምናልባት አሁን ፋሽን እየተማርኩ ነው፣ ምክንያቱም ፋሽን ወዳለው፣ ልብስ ወዳለው። ግን አሁን ለሰው ስሩልኝ ከማለት ለምንድን ነው ራሴ ማልሰራው ብዬ ዘመናዊ የሚል ደግሞ ፋሽን ላይን ሊኖረኝ ይችላል ወደፊት። ያንን አስባለሁኝ። ፊልም መስራት ፈልጋለሁኝ። እኔ ራሴ ፊልም ደርሳለሁ ብዬ ሳይሆን እንደው ፊልም የደረሰ ሰው እኔን የሚመስል ካራክተር የሚፈልግ ካለ ለመስራት በጣም ፈቃደኛ ነኝ። ፊልም ዳይሬክተሮች፣ ፊልም ዳይሬክተሮች መመልመል ይችላሉ። በቃ አብረን እንሰራለን። እሺ እንግዲህ ያው ሰው ፖድካስት ነው፣ ሁሉም ሰው የራሱ ታሪክ አለው። ታሪክሽን በደንብ የነገርሽ። የቀረ ታሪክ አለ? አይ የለም፣ ይኸው ነው። ከቀረብ ክፍል ሁለት ላይ እንገናኛለን። እንግዲህ ተመልካቾቻችን ከኢንቴሪየር ዲዛይነር፣ ከኢቨንት ኦርጋናይዘር እና ከዚህ ከዘበናዊ ሙሽራ መጽሐፍ ደራሲ ጋር ከሰሎሜ ዳኛቸው ጋር የነበረን ቆይታ ይመስል ነበረ። በሰሎሜ ዳኛቸው የህይወት ታሪክ እንግዲህ እንደተደስታችሁ፣ እንደተማራችሁ፣ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። የዛሬው የሰው ፖድካስት ፕሮግራማችን ይመስል ነበረ። ሳምንት በሌላ እንግዳ እንጠብቃችኋለን። እስከዚያው መልካም ሳምንት ይሁንላችሁ። ሰላማችሁ